ያሁኑ ዘመን አደረጃጀትና አገዛዝ ልክ እንደ ሀዛቤ ፒፕል እንደ ዱዱቄ ነገር ነበርን እኮ የሆነ ነገር አርገ ከዛ በኋላ ቸል ሀቲ ሜሬ ሳቲ ኦሮ ሜሬ ሀቲ ፍርሃት ትላለች። ያለፈው የታሪካችን ውጤት ነው ትላለች። ግን እኮ ጋሪ ላይ ከማልቀስ መርሴዲስ ውስጥ ማልቀስ አይቀልም ይላል። የሞት በር ላይ ደርሼ ስገፈታተር ምናምን አራሂማን አራሂም ማሊክ የውሚዲን ያከና ብዶ ወያከነስታይ አሁንም 3 የልንገር ወጣቶች እንዲሰበሩ አልፈልግም። ከትምህርት ቤት ወደቅ ቀረህ ከገበያ ግን ቀረህ ማለት አይደለም። መብላት ጀምርና ወይ ዶሮ ወይ ከብቱ ትዝ ይሉኛል። ሀገሬ ደንቢያ ከገነቱ እርሻ የምታጠግቢያቸው ጃኑንም በጉርሻ። እንግዲህ በ1600 ትልልቅ መድፎች ኢትዮጵያውያኖች ነበሯቸው። ትልልቅ 26 ህንድ ውስጥ የኢትዮጵያውያኖች ታሪክ ሰፊ ሆኖ ይታያል። አበሻ ከሆንክ በነፃ ገብተህ ነው የምትሰግደው። ዋይት ሪቮሉሽን አለ፣ ሬድ ነው የሎ ሪቮሉሽን አለ፣ ግሪን ብሉ ሪቮሉሽን እያሉ ቶም ኤንድ ጄሪ በለው። ሰላም የተከበራችሁ ተመልካቾቻችን፣ የኑስ ሚዲያ ቆይታ ከኑስ ጋር ተጀምሯል። በዛሬው ቆይታችን ኢንጂነር ቤጃይን እንግዳ አድርገን ቀርበናል። ዛሬ እኔ ብቻ አይደለሁም ጠያቂ፣ እናንተም በፌስቡክ የተለያዩ ጥያቄዎችን ልካችኋል። ስለዚህ ቤጃይ ካጠገባችን ነው፣ የተለያዩ ጉዳዮችን ያነሳል። ቆይታ እናደርጋለን። የትም እንዳትሄዱ። ቤጃይ በቅድሚያ ጤና ክብር ስለተገኘ እጅግ በጣም አድርጌ አመሰግናለሁ የኑሴ። የሚገርሙ በጣም የሚያማምሩ ልክ ባንተ ገለጻ ክሬዚ የሆኑ ጥያቄዎችና ሀሳቦች ዛሬ ተዘጋጅተዋል። ብዙ ጊዜ ክሬዚ የሆኑ አይዲያዎችን ትወዳለህና እኛ ደግሞ ወደ ጥያቄ ቀይረነዋል። ሁሉንም እያነሳን እንጫወታለን። እንግዲህ ወደ ጥያቄና መልሳችን ከመግባታችን በፊት ዛሬ ለመጀመሪያ ጊዜ ስፖንሰር ያደረገኝ ድርጅት አለ። ባመሰግነው ደስ ይለኛል። ቴምር ፕሮፐርቲስ የዛሬ የቤጃይ ዝግጅታችን ስፖንሰር ናቸው። በቀጣይም ከኛ ጋር አብረው ይቀጥላሉ። ከዚህ በፊት እንግዲህ ለ8 ዓመታት 10 ያክል ሳይቶች ላይ ሰርተው አስረክበዋል። ይህም በጣም የሚመሰገን ነገር ነው። አሁን ደግሞ 20% እና 35% ቅናሽ ያደረግናቸው ቤቶች አሉ፣ ግዙ፣ ቤቶችም ሱቆችም አሉ ብለው አድርሰዋል። በተለይ ደግሞ 40% ቅድሚያ ለሚከፍሉ እስከ 20%፣ እንዲሁም ደግሞ 100% ለሚከፍሉ ደግሞ እስከ 35% ቅናሽ አስተያየት አለን ብለዋል። በ0964 43 94 88 ደግመዋለሁ። 0964 43 94 88 በመደወል አክብሮን የመጣውን ቴምር ፕሮፐርቲስን አናግሩልን። በአዲስ ዓመት አዲስ ነገር በአዲስ የኢንቨስትመንት አማራጭ ከቴምር ፕሮፐርቲስ ከ20 እስከ 35% ቅናሽ በማድረግ የቤት ባለቤት የምትሆኑበትን እድል ይዘንላችሁ መጥተናል። 40% ቅድመ ክፍያ ለሚከፍሉ ደንበኞቻችን በፒያሳ፣ አያት፣ ሶማሌ ተራና ጋርመንት በሚገኙ ግንባታቸው ከ65% በላይ በተጠናቀቁ አፓርትመንቶቻችን ላይ የ20% ቅናሽ ያቀረብን ሲሆን ሙሉ ክፍያ ለሚፈጽሙ ደንበኞቻችን እስከ 35% የሚደርስ ልዩ የዋጋ ቅናሽ አዘጋጅተናል። በተጨማሪም የንግድ ሱቆችን ከ3.5 ሚሊዮን ብር ጀምሮ በፒያሳ አድዋ 00 እየሸጥ እንገኛለን። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ጨዋታችን ይቀጥላል። ቤጃይ እንዲሁ ከማየውና ከማስተውለው ነው ጥያቄን የምጠይቀው። አለባበስ ቀለል ያለ ነው፣ ሙድህ በጣም ደስ ይላል። በተለይ ደግሞ ለወጣቱና ስምህን ሳየው ቤጃይ ነራሽ ናይከር ነው የሚለው። ናይከር የሚለውን ስም ወይም ናይክ የሚለውን ስም ብዙ ጊዜ ከዚህ በፊት ያየሁት ከውቁ የሃይማኖት ንጽጽር ባለሙያ ከዶክተር ዛኪር ናይክ፣ እንግዲህ በጣም ታዋቂ ህንዳዊ ነው፣ ብዙ ዓለማት ላይ ይገኛል፣ ብዙ ደግሞ አድናቂዎችም አለንና ከሱ ጋር ስም ይመሳሰላል። ጎሳ ነው፣ የሀገር ልጅነት ነው ወይስ ደግሞ ምንድነው የሚያመሳሰላቸው? አንተም እንግዲህ በአንድ በኩል ህንዳዊነቱ ስላለ ይህን በማንሳት ጨዋታችን እንጂ ረሃ አድርገን እስኪ ጨዋታችን ጀምረው። አክቹአሊ ናይከር የፋሚሊ ኔም ነው። ኔንጋ እዛ ዶክተር ዛኪር ጋም የፋሚሊ ኔም ነው። ያው ህንድ ውስጥ ትራይብ አለው አይደለ? እነዛ ትራይቦች አሁን ካህኖች አሉ፣ ናይኮች አሉ፣ ፓቴሎች አሉ፣ እንደዚህ እያሉ ይሄዳሉ። ስለዚህ ያ የፋሚሊ ኔም ነው። የኔ ስም ትክክለኛው ቢጃይ ናይከር ነሬሽ ነው። ናይከር የፋሚሊ ስም ሆኖ ስለሚገባ ነው። ግን ኢትዮጵያ ውስጥ በፋሚሊ ኔም ስለማይጠራ ናይከር እንደ አባት ስም ነው የተወሰደው ማለት ነው። ስለዚህ ቢጃይ ናይከር ነሬሽ ነው ትክክለኛው እንትን። ግን ስንጠራው ያው እንዳጠራር ነው። የሚድል ላይ የፋሚሊ ኔም ወይ መጨረሻ ላይ የፋሚሊ ኔም ስለሚቀመጥ ነው። ሶ አባቴ ህንዳዊ ስለሆነ ነው። አሁን ፌስቡክ ላይ ያለው ስምህ በኢትዮጵያ ነው ወይስ በእነሱ ባህል ነው መሰረት የተጻፈው?
በኢትዮጵያን ባህል በኢትዮጵያን ባህል ፋሚሊ ኔም ይጠራል እንደ ኢትዮጵያ ውስጥ? አይ ያባት ነው። አይ ብዙም እኮ የለም። አንዳንድ ቦታዎች ላይ በእርግጥ የጎሳ የምን ጉዳይ አለ። ከዛ ጋር በተገናኘ ካልሆነ በስተቀር አብዛኛው እኮ ይሄን ጉዳይ ረስቶታል። ናይከር ይመጣል። አሁን ለምሳሌ የኔ አባት ሰዳሲቭ ናይከር ነው፣ እኔ ቢጃይ ናይከር ነኝ። የአባቴ ስም አይጠራም እዚህ ውስጥ። ከዛ በኋላ የኔ ልጅ ለምሳሌ እከሌ ናይከር ነው የሚሆነው። ከዛ በኋላ ቀጥሎ የሚመጣው የአባቴ ስም ነው። አሁን እኔ ውስጥ የአባቴ ስም የለም፣ የኔ ልጅ ላይ ደግሞ የኔ ስም የለም። የፋሚሊ እያደረገ ነው የሚመጣው። ስለዚህ ያ ፋሚሊ እንደዛ አይነት እንትን ያደርጋል። ናይከር የሚለው እንደ መለያ ይቀጥላል ማለት ነው። መለያ ናይከር እያለ ነው የሚሄደው። ምክንያቱም ናይከር ኖሮ አሁን የፋሚሊ ጋብቻ እንዳይኖር ምናምን ወዲያው አይደንቲፋይ ይደረግበታል ማለት ነው። አንዱ ይሄ እዛም እንደዚህ ነው። በዘመድ በቤት ዘመድ ምናምን እንትን አይኖርም። ግን ሌሎች በዝምድና የሚጋቡ አሉ። አንዳንዶቹ ደግሞ እንትን የማያደርጉ አሉ። ስለዚህ ይሄ ነው ወጣም ወረደ የኔ ስም ቢጃይ ነሬሽ ናይከር የሆነበት እንደ ብራንድ ነው ማለት ነው በንግድ ቋንቋ። እንደ ብራንድ ማለት ነው። ናይከር ፋሚሊ ነው የሚባለው። ናይክ ፋሚሊዎች ያው በአንድ ፋሚሊ ስም ስትጠራ ቀላል ነገር አይደለም ትስስሩ ዝምድናው እና ደግሞ ዝምድና ማስቀጠል ምናምን እንደ አካባቢው እንደ ባህል እንደ ቦታው ይለያል። እንደው ህንድ አልታጨልህም እንዴት ነው እስካሁን? ወይም አላጨችህም? በህንድ ሴቶች ናቸው የሚያጩት። መቼ ይጠፋል ብለህ ነው? ይኖራል ግን ይታለፈዚው መቼ ይጠፋል? ይኖራል። እሺ ግን ናይከር የሚለው ጋር አሁን ዶክተር ዛኪር ናይክን በዚያ ቃሉ ብያለሁና ከዛ ጋር በተገናኘ ሙስሊም ፋሚሊም አለ በዛ በኩል ማለት ነው ወይስ እንዴት ነው? አለ። እንደዚህ ከሆነ እኮ አንዳንድ ነገሮችንም ስለ እስልምና የማወቅ ዕድሉ ተፈጥሮልሃል ማለት ነው። በጣም ቁርአን ቀርተሃል? ትንሽ ቀርቻለሁ፣ አላከተምኩም እንጂ። አላከተምኩም። እቺንም ታውቃታለህ፣ ማክተምንም ታውቃታለህ። በዛ ሳይድ በእናቴ ሳይድ ደግሞ በጣም ኦርቶዶክስ ነን እና ክርስትና ተነስቻለሁ በሕፃንነቴ በ40 ቀኔ ማለት ነው። የአቃቂው ጊዮርጊስ ነው የተነሳሁት። ያው በፋዘር በኩል ደግሞ ሂንዱ ፋሚሊም አለ፣ ከእንደገና ደግሞ የሙስሊም ፋሚሊም አለ። በጣም ቫስት የሆነ የእምነት እንትን ውስጥ ያለበት ፋሚሊ ውስጥ ነው ያደግኩት። እስቲ ቁርአን የምታስታውሰው አለ አንድ ቃል ምናምን? ያ ሌላ ቦታ አልሐምዱሊላህ እስኪ እንደገና አርራሂማን አርራሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ወል መግዱቢ ዐለይሂም ወለዷሊን አሜን። በነገራችን ላይ ያው አክሰንቱ ላይ መጣ ይችላል። በጣም ይገርም እውነት አክሰንቱ ላይ መጣ ይችላል። ምክንያቱም ብዙ ቋንቋ ተናጋሪዎች ሊወስዱት የሚችሉት እንትን ነው። እንግዲህ ይሄ ደግሞ ቁርአን ላይ የሚገርም እንትን ነው አይደለ? በጣም ይሄ በቃ ማለት ማንም ሰው ይሄን ሳይል የሚሰግድ የለም በስለ ስለዚህ እንደዛ ስለሆነ ነው። ያው ብዙ የሚበቃም ባይሆን አለ የሚገርም ነው። ከዛም ከዚህም አንተ በቃ ያው እናቴ ደግሞ በዛ ጋር ደግሞ አለች። በዚህኛው በኩል ደግሞ አለ የቤተ ክህነቱ ብዙ እውቀቱ ትምህርቱ ምናምን አለ። በቃ የሆነ ተቀላቅለሃል። በነገራችን ላይ በብዙ መንገድ በባህር በካልቸር በሀገር በምን በሀሳብ ራሱ ሃይማኖት ይሄ ትራይባል እንትኑ ምናምን በጣም ሚስቶ ነው እና ቅልቅል ስለሆነ እንትን ነው። በዛ ላይ ደግሞ የሂንዱ ሃይማኖት ደግሞ አንዱ እኛ እንትን ያልንበት ያደግንበት አይነት ነገር ስለሆነ ሂንዱ ሃይማኖት one of your god is their god። ሂንዱ 30 ሚሊዮን ጎድ ነው ያለው። እስኪ ንገረን በዚሁ ስለ ህንድ እምነት ማለት እዛ ስላለው ስለ እምነቱ ስለ ማምለክ ስርዓቱ ስንት እምነት ነው ያለው የሚለውን ነገር እስኪ በዚሁ አጋጣሚ ንገረን። ሂንዱይዝም ላይክ ብዙ ጎዶች ናቸው ያሉት እና one of your god is their god እና ብዙ ስለማይቸገሩ በጣም የሚገርመኝ በሂንዱ ሃይማኖት ውስጥ የራስህን አምላክ ፈጥረህ የራስህን አምላክ አምልከህ ደግሞ ሳይስማማ ሲቀር ገለህ ምናምን ይቻላል። አበባ ሲያመልኩ ታያለ፣ ወፍ፣ ላም፣ እባብ፣ ድንጋይ ብዙ ነገር አለ። ሊንጋም ብዙ ነገር የሚያመልኩት ነገር አለ እና ግን ያንን በፐርፎርማንሱ ነው የሚለኩት። አሁን ገኔሽ የሚባለው ይሄ ኩምቢ ያለው እንትን ትወስድና በቃ ከሰራለ እምቢ ካለ ግን መጨረሻ ወንዝ ውስጥ ጥለው ነው የምትመጣው እና እንደዚህ ነው እና የሂንዱይዝም ትንሽ ፋኒ የሆነ እንትን አለውና
ማን ክሬትድ ሂዝ ኦውን ጎድ የሚል እንትን ሴንስ ያደርጋል። ግን አንዳንድ እንትኖችን ስታይ አሁን ነመስቴ ማለት ነመስቴ አሁን ብዙ ጊዜ አሁን እኮ ነመስቴ ብዬ ልጀምር ነበር ረስቶ ነው በነገራችን ላይ ነመስቴ በያ ነመስቴ ትርጉም ልስጥህና እንትን ታረጋለና ነመስቴ ስታረግ እጅህ እቺ ወደ ደረት እዚች ጋር አንድ ቻካራ አለህና ብዙ ቻካራዎች አሉ አይደለ ኢነርጂዎች እዚህ ወደዚህ አካባቢ አድርገህ ግን ትንሽ ቦው ማድረግ አለብህ። አይንን አታየው። የመጀመሪያው የነመስቴ ትርጉም I bow a love of God in you ማለት ነው። በጣም ይገርም ነው። ምን ማለት ነው? አሁን ለምሳሌ አንድ ሂንዱ አበባ ሲያመልክ ታየዋለህ። ፈጣሪውን ሳይሆን ፈጣሪውን ነው። በቃ I bow a love of God in you ማለት አሁን ለምሳሌ አንተ ውስጥ ያለውን ፈጣሪ አበባ አለ አይደለ? አሁን አበባ የሚያመልክ ከሆነ አንድ ሂንዱ እዛው ውስጥ ደስ ያሰኘው love of God አለ አበባ ውስጥ ማለት ነው። ሶ አንተ ጋር መጥቶ ጥሩ ኢነርጂ ካለውና ከተግባባ በደረቱ ኩሌታ አድርጎ I bow a love of God in you ማለት ነው ነመስቴ። ሁለተኛ ትርጉሙ ደግሞ keep your energy aside ማለት ነው። ለምሳሌ የህንድ የፋሪስት ሴቶችን ስትጨብጥ ወይ ወንዶችን ስትጨብጥ ከዚህ በላይ አይሰጡም፣ ወደዚህ ድረስ አይጨብጡም። ካየ ሞክረው ቻይናም ሲሰጥ በደንብ አይጨብጡም። እንደዚህ ህንዶቹም በጣም ይሸሻሉና ምንድነው በጣም በተነካካ ቁጥር ኢነርጂ ሼር ትደራረግና ያልሆነ ነገር ውስጥ ሊገባ ይችላል። ለምሳሌ አንዲት ሴት እጇ ለስላሴውን የእጇ ሙቀቱን የእጇ ላቦቱን ምናምን አንተ ውስጥ እንትን የሚያደርግ ከሆነ ያንተ ኢነርጂ ዘይት ይሆንና የሷ ኢነርጂ ውሃ ይሆናል። ውሃ ዘይት ውስጥ ሲገባ ዲስፕሌስ ያደርገዋል ማለት ነው። ዘይትን ይወጣል አይደለ? የሷ ኢነርጂ ካንተ ውስጥ አንተነትህን አወጣና መጨረሻ እሷ ኦቨርካም ታረጋለች። ስለዚህ እሷን ስለምታፈቅራት ኢነርጂዋ ስላለ ለሷ እንደተገዛ ትኖራለህ። አምላክህን እንትን ታረጋለህ ነው። ሶ ሁለተኛው ነመስቴ keep your energy aside ማለት ነው። ለዛ ነው ማያዩት ነመስቴ ስትል አይን እያየህ ምናምን እያረግ እየተነካካ አይሆንም ማለት ነው። ሶ ሂንዱ ትንሽ ፈኒ ፓርቱ ፍልስፍናዎቹ ከኢነርጂ እና ከተለያዩ ነገሮች ጋር የተያያዙ ናቸው። love of God ነው የሚሉት እንትን ነው መጀመሪያው ፈጣሪ እኮ ሴት ነች ብሎ ያምናሉና እሷ ሰው የመጣ ተቸገረች እና የምትገባበት ጠፋት። መጨረሻ ላይ ሰውን ላለማየት ብላ ሰው ውስጥ ገባች ይላል። ስለዚህ ሰው ስለገባች ሰው አያያትም ማለት ነው። ሶ ውስጥህ አምላኳ አለች፣ አንተ አምላክ ነህ ነው። ሶ when you say namaste love of God in you ማለት ነው። እንግዲህ ይሄ ሁሉ ፍልስፍና አለበት ማለት ነው። አዎ ይሄ እንትን ነው ያው ያደኩበትን ነገር ነው እንትን ያረኩትና ለሌሎች ማስተማሪያነት የማይሆን ደግሞ ደስ የሚለው ነመስቴን የማያውቅ እኮ የለም። አዎ የሌሎች እንትን ማስተማሪያነት የማይሆን ነው። ይሄ አሁን ያወራሁት የሃይማኖቱን ምንነት ለመናገር ካልሆነ በስተቀር የሃይማኖቱን ስብከት ወይም ደግሞ የሃይማኖቱን እንትን ለማስተላለፍ ፈልጌ እንዳልሆነ ተጽዕኖ ሊሰጥ ይገባል ማለት ነው። ግን ሂንዱ እየሰበኳችሁ አይደለም ለማለት ነው። ያ ሂንዱ ምንድነው የሚለውን ብቻ ትንሽ በጨረፍታ ከኖርኩበት ህይወት ውስጥ ይሄንን ለመናገር ያህል ካልሆነ ግን ስንት እምነት አለ ማለት ይቻላል በቁጥር? አሁን እኛ ሀገር ላይ የሚያዩ ይታወቃሉ 4 5 ምናምን ብለን መቁጠር እንችላለን። እስልምና፣ ክርስትና፣ ፕሮቴስታንት እያልን ብንቆጥር ትንሽ ነው የምናገኘው። ህንድ ውስጥ አሁን ደግሞ የሚገርመው ነገር በጣም በቅርቡ የገረመኝ በዓለም በቁጥር አንደኛ ሆነዋልና ከዚህ አንፃር ምን ያክል እምነት አለ ማለት ይቻላል? እንደ ኢትዮጵያ ውስጥም ቢሆን እኮ እምነት አንድ ነው ያለው። እምነት አንድ ነው። ሃይማኖቶች ናቸው ብዙ ያሉት እና ህንዱ ውስጥም በሂንዱይዝም እምነታቸው አንድ ነው። ሃይማኖቶቹ ናቸው የሚበዙት እና እያንዳንዱ ሃይማኖቶች የራሳቸው ጎድ አላቸው። ግን ወጣም ወረደ የመጨረሻው ሺቫው ሁሉን ነገር ይወስደዋል፣ ክሪሽናው ሁሉን ነገር ይወስደዋል፣ ገኔሹ ሁሉን ነገር ይወስደዋል ማለት ነው። ከዚህ በፊት ስታነሳው ስለሰማሁ ነውና ካዛን ጋር በተገናኘ እስኪ ገጠመኝ አካፍለን። የኮሮና ጊዜ ነውና በጣም ታመምኩኝ እና ሌሊቱን ይሄ የሚያፍን ነገር ምናምን ይመጣብሃል። ደግሞ ማታ ላይ መጥፎነቱ ማታ ላይ ነው የምትጨነቀው።
ሌሊቱን በጣም የሚያፈንህን ነገር ትታገለዋለህ። እንደዚህ የሆነ ጨለማ ውስጥ ወስዶ በቃ ሞት ሊወስድህ ምናምን ይታገልሃል። በቃ የሆነ ጊዜ ነው በጣም የዛን ጊዜ የማልረሳው ነው። በቃ መሞቻዬ እና ታግዬ ወጣው የምለበት ጊዜ ነውና በጣም ሌሊት ነው። በቃ አላቀውም ራሴን። ምናልባት ሌላ የሚያየኝ ሰው ቢኖር ምናልባት የምንፈራገጥ ወይ የምጮህ ነገር ይመስለኛል። በጣም ተጨናነኩና በቃ ይሄ ጉሮሮዬ መተንፈስ ምናምኑን እጅህ መዛል እግሬ ምናምን በቃ የሚንቀሳቀስ አይመስለኝም እና ትንሽ እንትኔ ብቻ ነው እንትን የሚያደርጉትና በዛ ጭንቀት ውስጥ እያለው ይመስለኛል አዛን እሰማለሁ። በጣም በሚገርም ሁኔታ ከርቀት በመኝታ ቤቴ መስኮት በኩል አዛን ስሰማ በቃ እንደምንም ብዬ ትልቅ ኃይል አግኝቼ ነው ብርግግ ብዬ የተነሳው። የሚገርም ነው። እና ብርግግ ብዬ ስነሳ አንድ ጓደኛዬ አለች። የሷ አባትን አውቃቸዋለሁ። በጣም ትልቅ ሼህ ናቸው፣ የሀድራ ናቸው እና ጥግ አካባቢ ላይ ቀይ ናቸውና ፈገግ አሉና እንትና አዩኝ። ለካስ እኔ የዛን ጊዜ ያንን ታግዬ ተነስቼ ምናምን ከዛ በቃ ጭንቀት ውስጥ እንትን የማረግበት ታይም ነውና የመጨረሻ ነቅቼ ሳይ ማንም የለም። ታይሙ የአዛን ታይም ስለነበረ I feel like አዛን is giving me the strength። ምክንያቱም በዛን ጊዜ የነበረው ትግል ውስጥ ድንገት ትሪገር ባያረገኝ እስከ መጨረሻው የሚሄድበት ትግል ነው ብዬ እንትን አደርጋለሁ። ከዛ እሱን አይተ በቃ በዛ ተነቃቀቼ ኢነርጂን በጣም ከሰበሰብኩት በኋላ በጣም ይገርማል። ጥሩ ኢነርጂ ያገኘሁበትም ሌሊትና እንትን ነው። ወደ ንጋት አካባቢ ቤተክርስቲያን ደግሞ አለ እና ከዛ እሰይ ነጋ ላመሰግን ነው የሚል የቴዎድሮስ መዝሙር this was my እንትን በቃ by the way ይሄ there is a hand sometimes survive የምታረግበት hidden hand አለ የሚለውን ብቻ አክሰፕት አድርገህ እንትን እንድታረግ ይሄ እንትን አለ። ወጣም ወረደ ከዛ መከራና ከዛ እንትን ውስጥ ይመስለኛል የሞት በር ላይ ደርሼ ስገፈታተር ምናምን ያነቃኝ አዛን ነው። በጣም ይገርማል። that is my እንትን ኤክስፕረስ ማድረግ አልችልም። በቃ በጣም የሚገርመኝ እንትን ነበር። በጣም ይገርማል። ሁነቱ ራሱ ይገርመኛል። በጣም እኔም ያው እንደዚሁ ስናወራ ኢንፎርማሊ የሰማሁት ነገር ነበርና በጣም ነው ደስ ያለኝ። በዚህ አጋጣሚ ተመልካቾች ይሰሙት። አሁንም ከህንዱ አልወጣንም። ምክንያቱም ያው ብዙዎቻችን እዚህ ስናደግኛ በተለይ ናይንስ የዘጠናዎች ጄኔሬሽን የምትለው ከዘጠናዎቹን በለው እንጂ በሰዓቱ እንግዲህ ትልቁም ትንሹም ሁሉም በየድቤው ልክ የሆነ ፋሽን ሲመጣ ሁሉም ይጋራዋልና ብዙዎቻችን ስለ ህንድ ማወቅም እንፈልጋለን። በአንድም በሌላ መንገድ ከባህላችን ጋር የተገናኘ ነገር ሁሉ ብዙ ነገር ስላለ አሁን ከዘመዶች ጋር የመገናኘቱ ነገር አለ። ቶሎ ትገናኛለህ? በዛ በኩል ካሉት ያው በጣም እንገናኛለን። በቅርብ ጊዜ እንደው ማናን የሆነ ምጽፋቸውና ማያቸው ነገሮች ስለነበሩና ይሄ ነበር የኢትዮጵያና የህንድ ታሪክ ሪሌሽንሺፑን ምናምንና በጣም በሚገርም ሁኔታ የሚመስል ሁሉ የኢትዮጵያ ታሪክ ከኢትዮጵያ ይልቅ ህንድ ውስጥ በጣም ብዙ የተሰራ እስኪመስል ድረስ አለ። በማስረጃም በመረጃም እሱን ማቅረብ ይቻላል። ይሄ ዋናው ጉዳይ መሆን አለበት። እንደዛ አለ እና በጣም እንትን ሆነ ከስፔሻሊ ከሆነ ጊዜ በኋላ ወደዛ እንትን ብዬ ሀሳቤ በደንብ ይሄዳልና ብዙ ወንድሞችና እህቶች አሉኝ እዛ። ቋንቋውን ትችላለህ በጃይ ወይስ እንደኛ በመስማትና ያው ለእንትን ያህል አይጠፋኝም ለመነጋገር ለመግባባት ያህል ያው ወጣም ወረደ ግማሹ ፋሚሊ ህንዶች ናቸው። እሺ ለምሳሌ አሁን በዛ ዘመን እንግዲህ ያው አንተም የህንድ ፊልም ካዩት መካከል ትሆናለህ ብዬ አስባለሁ። ባንተማ እንደውም ይብሳል። እንደውም እንዴት ቪዲዮ ቤት ራሱ እንደሌለ ካለህም እንግዲህ ተነገርናለህና እነማን ታደንቅ ነበር አንተ? እነማን ትወድ ነበር? የትኞቹ ፊልሞች የበለጠ ወይም ደግሞ ፊልም ስታይስ ምን ይገጥምህ ነበር? በዚሁ አብረህ ብታነሳው። ያው ድሮ እንግዲህ እኛ የህንድ ፊልም እናያለን። የህንድ ሙዚቃ ደግሞ እኛ ቤት ጧት
እንትን እናደርጋለን። ፋዘር ደግሞ ሁልጊዜ ጧት ኦል ኢንዲያ ሬዲዮ ይከፍታል። ኦኬ። እና በዛ ላይ ምናምን ተኝተ ምናምን የምትሰማቸው ናቸው። ስለዚህ ወጣም ወረደ ከአመጋገብም ከአርቱም ከምኑም ጋር የህንድ እንትኑ በሚገባ ነበረ በእኛ ቤት ውስጥ ማለት ነው። አለባበስ አንዳንድ የእህቶቼ ጋር ከፋዘር ካለው እንትን ጋር ምናምን ይህንን እናደርግ ነበር እና ፊልም እናይ ነበረ። እኛ ድሮ ያው ፊልም ህንዶች ለሙዚቃ ለዳንስና ለፊልም የተሰጡ ናቸው ብዬ ነው የማስበው እና በስነ ስርዓት ከምግብ ባልተናነሰ መልኩ ይታያል እና ያው ድሮ እና ሚቱ ቢባል ወይ ደግሞ ሀቲ ሜሬ ሳቲ ዝሆኑ የኔ ጓደኛ ነው እንደዚህ አያሜ ዲስኮ ዳንሰር እነዚህ ዲስኮ ዳንሰር በጣም ዝነኛ ሆነ ማዘር ኢንዲያ እነዚህ በጣም የድሮ በእኛ ጊዜ ነበሩ። በትርጉም ነበር የምታያቸው ወይስ አንተ በቀጥታ ኦሪጂናሎቹ ነው? አይ ኖ እኛ በቀጥታ ያው ከድሮ ሪል እንትኗለች አለ ቴፓ በሷ ነው የምናየው እና ይሄንን እናይ ነበረ ምናምን። እኔ ደግሞ የኖርኩበት አካባቢ ሲኒማ ቤት ቪዲዮ ቤት ምናምን ነበረ። ያው እዚህ አቃቂ አካባቢ ነው ወይስ አቃቂ እኮ በጣም የሚገርም ሀገር ነው ታውቃለህ። ራሱን ችሎ ሀገር ነው። የሆነ ሩቅ ያለ ቦታ ምናምን ይመስለኝ ነበር ሰው ይመስለዋልና በነገራችን ላይ አቃቂ የሚጀምረው ጎተራ ማሳለጫው ጋር ነው ድሮ የማውቀውና አቃቂ ዲፖ ነው የሚባለው ራሱ እዛ ጋር ያለው አሁን ቶታል ራሱ አቃቂ ዲፖ ነው። ከዛ ወደ ታች ነው የሚወርደውና ትልቁ እኮ አቃቂ ያው ኮዬ ፈጬ ኮዬ ቀበሌ ገበሬ ማህበር በዚህ ጋር ምናምን ያ ሁሉ አቃቂ ነው። አቃቂ ብቻውን ሀገር ነበር። አዲስ አበባን ጠጋ ብሎ አዲስ አበባ ተደግፎት የሚኖር ሀገር ነው። ገብቷል አለ አቃቂ ተደግፎት አላልኩም። አዲስ አበባ ተደግፎት የሚያለ ሀገር ነውና አቃቂ በጣም ሰፊ አቃቂ ወረዳ በጣም ሰፊ በመናገሻ አውራጃ ዙሪያ የነበረ አንዱን ራሱን የቻለ እንትን ነው እና እዛ ሲኒማ ቤት 08 ላይ ትልቁ ሲኒማ ቤት ነበር። አሁን ፍርድ ቤት የሆነው የሚገርም ባቡር ጣቢያ አለ። እኛ ጋር ባቡር እንጠለጠላለን። የባቡር እንትን 34 ምናምን ትልልቅ ጃያንት ፋክተሪዎች አሉ። ባይዘዌ አብዛኛው ኢትዮጵያዊ ምናልባት ያላየው ባቡር ፋብሪካዎች ውስጥ ገብቶ ጥሬ ዕቃ ጭኖ ከእንደገና ምርት ጭኖ ወደ ጅቡቲ የሚሄድበት አገር ነው እኮ። የሚገርም ነው በጣም እና 34 ፋብሪካ እንትን ነው። በጣም የኢንዱስትሪ ከተማ ነው። የኔ የኢትዮጵያ ቺካጎ ብንለው ራሱ ሊያዋጣ የኢንዱስትሪ እንትን ላንተ ፍላጎትም አስተዋጽኦ አድርጓል ማለት ነው። በጣም እንግዲህ አዲስ አበባ አብዛኛው መውጫ በዛ ነው። በተለይ ወደዚህ ዋና መስመር የምንላቸው ናዝሬትም እንሂድ ጅቡቲም እንሂድ በቃ አብዛኛው ዕቃ የሚገባው በዚህ ስለሆነ ከወደብ ከምናምን ለዛ ይመስለኛል። እና ተገባ ነበር ፊልም ቤት ከጓደኞቹ ጋር ምናምን እኛ እንደምናየው ማለት በጣም በእርግጥ እኛ በነፃ ነው የምናየው። ለምን የኛ ሰፈር የሆነ ቀበሌ ሰፈር ትልቅ ቪዲዮ ቤት አለ የራሱ የቀበሌው ነው እና ይለቀቃል እንዳለ እና ሙቪ ታያለ እና የዛን ጊዜ ደግሞ አንዳንዴ የአሜሪካና የቪየትናም ጦርነት ምናምን የሚታይበት ምናምን ዘመን ስለነበር ሙቪ በቃ የህንድ ፊልም እንትን ይደረጋል። ድሮ ያው አነጋገርህም አለባበስህም ዳንስህም ምናምን ኢንተራክሽን ዊዝ በወጣትነት ያው አለ አይደል አፌሮች እንደዛ አይነት ነገር ይኖራል ምናምን ይመስላል። በቃ በህንድ ፊልም ያየው ነገር ሁሉ በህይወት የሚያጋጥም እስኪመስል ድረስ ነው። በእርግጥ ጥሩ ነው። ሲዘሉ እንደዛ ምንዘል ይመስለናል። ደግሞ በጣም የተጋነነ እንትን አለው አክሽን አለው። በቃ እንደዛ አይነት ነገር አለ። ቶም ኤንድ ጄሪ በለው እና እንደዛ እንትን አለው እና የህንድ ፊልም በጣም ካየናቸው ትልቁ እንትን እሱ ነው። በጣም ደጋግመህ ከሰማኸው የህንድ ሙዚቃ እስኪ አንዱ ዝም ብለህ ግጥሙን በልልህ። እኔ በጣም የድሮዎች እናንተ ማታቋቸው አይነቶች ብዙ ማቃቸው አሉ። እኛማ አነ ኩቹ ወታይ ነው እናቀው ቤተሰብ ውስጥ ምናምን እንትን የሚያደርጉ ግን አሁን ቀደም ካልኩ እንትን ላይ ሀቲ ሜሬ ሳቲ ላይ ቸል ሀቲ ሜሬ ሳቲ ኦሮ ሜሬ ሀቲ የሚል ዘፈን አለ። እሱን ትዝ ይለኛል። እንደምንም አስታወስከው፣ እንደምንም ጠራኸው። ግን እነሱ ሲያገኙ ወይም ስታገኛቸው አሁን እኔ አሁን ልክ እንዳገኘው ጉጉት መጀመሪያ ያደረብኝ ለዚህ ጉዳይ ነው።
በቃ ማለት በቃ ደስ ይልሃል የተለየ ባህል ካልቸርም ስለምንወድ ምን አለ ሌላ ቦታ ላይ የሚለውን ነገር መስማት ማየት የሰው ልጅ ተፈጥሮ ስለሆነ እነሱም ሲያገኙ ስለኛ ምን ይጠይቁሃል? የተሰሩ በደንብ ነው የሚያውቁት ብል ሁሉ ጊዜ ኢንተራክሽኑም ስላለ ስለ ኢትዮጵያ በደንብ እንትን ያደርጋሉ። ያው they don't feel it like ይሄ ዲታችድ የሆነ ኢሞሽን ምናምን አላቸው ብዬ አላስብም። ምክንያቱም ብዙ ጊዜ ካለን ኢንተራክሽን ጋር ምናምን ከዚህ የሚሄደውን የሚበላውን ምናምን ይሞክራሉ፣ ይቀምሳሉ። ግን ብዙ እንትን አይደለም፣ ልዩነት የለውም። የኛ ዶሮና የነሱ ዶሮ ኦልሞስት የቅመም ልዩነት ካልሆነ በስተቀር ቺክን ከሪ እና የኢትዮጵያ ዶሮ ወጥ ኦልሞስት ተመሳሳይ ነው። ዳላል በነገራችን ላይ በዚህ አጋጣሚ ህንዶች በቃ በተለያየ የምግብ ረሃብን ለማስቀረት የሄዱበት መንገድ ምናምን በጣም የሚገርም ነው። እኔ ካየሁት ከሰማሁት እስካሁን በጣም የሚገርመኝ ረሃብን ለመቅረፍ የሄዱበት መንገድ ምግብ እዚህና እዛ የተለያየ ነው። እዛ በጣም እያንዳንዱ ዜጋ ምግብ ያገኛል ይመስለኛል። ሪላቲቭሊ ህንድ ሀገር ምግብ ቺፕ ነው። ምክንያቱም ያን ሁሉ ቢሊየን ህዝብ ለመቀለብ እንግዲህ ምግብ ከሌለ በጣም አስቸጋሪ ነው። ግን በጣም የሚገርመኝ ሪቮሉሽኖች አካሂደዋል። ዋይት ሪቮሉሽን አለ፣ ሬድ የሎ ሪቮሉሽን አለ፣ ግሪን ብሉ ሪቮሉሽን እያሉ ምናምን እንሰራዋል። አሁን ለምሳሌ ዋይት ሪቮሉሽን እኔ ያስታውስከው ዋይት ሪቮሉሽን አንድ የህንድ አሞል የሚባል የገበሬዎች ዩኒየን አገሪቱ ውስጥ ወተት እንደ ውሃ እንዲጠጣ ነው ያረገው። ምንድነው ይሄ እንትናቸው? ብዙ ጊዜ አንድ የወተት ፋርም ብሪድ ይፈልጋል፣ ቴክኖሎጂ ይፈልጋል፣ ፊድ ይፈልጋል። ብሪዱ ግን ድሮ የሚመጣው ከሆላንድ እና ከፈረንሳይ ከምናምን ስለሆነ ህንዶቹ ያንን ብሪድ ስላልተሰጣቸው፣ ምክንያቱም እነዛኛዎቹ ወተት ዱቄት መሸጥ ስለሚፈልጉ ስላልሰጧቸው ጫካ ሄደው ቡል የጫካ ይሄ ጎሽ ነው ይዘው የመጡት። አቨሬጅሊ 10 ሊትር ፐር ዴይ ይታለባል ጎሹ። ህንድ ሀገር እኮ የጎሽ ሚልክ ነው የምታገኘው። እንደ ልማድ እንስሳት ይዘው ያልቧቸዋል ምናምን። ህንድ ሀገር እኮ የምታየው እንዳለ የጎሽ ሚልክ ነው እና ጎሽ ነው ይሄ። እንደዚህ እንትኑ ስታየው ራሱ ጸጉሩ እኮ የህንድ የተከፈለ ጸጉር ነው የሚመስለውና ቀንዱ እና የጎሽ ሚልክ ነው። እና ሀገራቸውን ወተት በወተት ህንድ ሀገር አሁን 24 hours ሚልክ አለ። 24 hours በእያንዳንዱ ምግቦቻቸው ውስጥ የሚልክ ቺዝ እና የተለያዩ ነገሮች አሉ። ስለዚህ ዋይት ሪቮሉሽንን ያሳኩት በዚህ ነው። ከዛ በኋላ ሬድ የሎ ሪቮሉሽን አለ፣ የንብ እና የማር the same thing። ግሪን ሪቮሉሽን የስንዴ እኮ አሁን በዓለም ላይ ሁለተኛው ኤክስፖርት ማለች ህንድ ነች እኮ። አስብ 1.4 ቢሊዮን ህዝብ ምናምን ያላት ኤክስፖርተር ነች እኮ። የኮሮና ጊዜ እንደውም አልሸጥም ብላ ነበር if you remember አይደል? ከዛው ውስጥ ወጥተው በነገራችን ላይ አሁን ሳየው ህንድ ሳይለንት ፓወር ያለው ሀገር ነው። እንደዚህ አይነት ተገበራቸው ነገሮች ታይ ከቻይና ጋር ይወዳደራል። ለምሳሌ ጨረቃ አሁን በቅርብ ቻንድራ 2 ጨረቃ የዳርክ ሳይድ ኦፍ ጨረቃ ላይ ሶፍት ላንዲንግ ያደረገው ህንድ ነው። ዓለም ላይ ማንም አላደረገም። ሌሎቹ ጨረቃ ላይ ነው። ጨረቃ በነገራችን ላይ በራሷ ዛቢያ አትሽከረከርም። በመሬት ዙሪያ ነው የምትሽከረከረው እንጂ በራሷ ዛቢያ እንደ መሬት አትሽከረከርም። ስለዚህ ሁል ጊዜ ጨረቃ የማናያት ጠቋራ ቦታ አለ፣ እንትን ጨለማ ቦታ አላት። ስለዚህ ሄዶ እዛ ጋር ቀስ ብሎ ማረፍ፣ ሌሎቹ እየሄዱ እየተከሰከሱ ምናምን ነው፣ ወይ ደግሞ እዚህ ፊት ለፊት ላይ ነው ላንድ የሚያደርጉት። ከኋላ ግን ሄዶ ሶፍት ላንድ ያደረገው የህንዱ ነው። የህንድ የጠፈርን ምርምር ብታየው ቺፐስት በሆነ ወይ ከሌሎቹ ያንን ያሳካ ነው። ምንድነው እዛ ጋር ውሃ ካገኘን ያንን ኢነርጂ ተጠቅመን ወደ ማርስ ጉዞ እንጀምራለን የሚል ነው እንትኑ ቻንድራያቱ። ስለዚህ ህንዶችን ስታያቸው በኮሙኒኬሽን ኤንድ ቴክኖሎጂ ኤንድ ሶፍትዌር በግብርና ላይ ያመጡት እመርታ፣ ማህበረሰባዊ እንትን ዲሞክራሲ ስታይ እንግዲህ አንዱ ኤግዛምፕል የሚሆን ዲሞክራሲ ነው አይደል? ህንድ ሀገር ያለው ባህላቸውን ከመጠበቅና ከማሳደግ አንጻር አለባበሳቸውን አይታል። ረጃጅም ልብስ የሚጠመጥሙ የህንድ ሴቶች እንግዲህ ያላየ የለም። እንደው እሱ ነገር ግን ውድ ነው ይመስለኛል አይደል? በጣም ውድ አይደለም፣ ኢትስ ቬሪ ቺፕ። በነገራችን ላይ የአንድ የሴት ቀሚስ ለመግዛት ገበያ ከሄድክ በኋላ ዲዛይኑን ያሳዩህና እዛው ቆመህ ነው የሚሰፋው። ህንድ ውስጥ ባይዘው አሰፍተህ የምትሄድ ምናምን የለም፣ ቆመህ ነው የሚሰፋው ባንተ ልክ። በቃ ብዙ ኢትዮጵያዊ አሁን ድንገት ገበያ ሄዶ የሚያውቅ ከሆነ
የሰልቫር ኩታ የሚለው ሴቶች የሚለብሱት ከሱሪና ቀሚስ አለ አይደለ በሻል እዛው ቆመ ነው ጠቅ 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 አድርገው የሚሰሩ ለምን መሰለ ዲዛይኖቹን ቀድሞው ነው ሰፍተው የሚያስቀምጧቸው እጅጌ ምናምን ተሰርቶ ነው የሚቀመጠው ልክ አደ ስትመጣ ለካለካ ያረጉና ግጥምጥም አድርገው ይሰጡዋል ህንድ እንደዚህ አይነት ዳይናሚክ የሆነ የሚገርም ነው በጣም ህንድ ሀገር ትራንስፖርቴሽኑን ብታየው አንድ ሃይዌይ ላይ የቡልጋሪ አለ የእንስሳ ጋር ምንድነው የበሬ ጋሪ አለ በሳይክል 4 ሰው የሚጎትት ሰው አለ ባጃጅ አለ መኪና አለ አይሱዙ የሚያክል ጋሪ ለ6 ለ7 የሚገፋው አሉ ትልልቅ መኪኖች አሉ ምናምን ሁሉም በሩጫ ነው የሚሄደው ሞተር ሳይክል አለ እያንዳንዱ መኪና ጀርባ ላይ ካያ አንዳንዴ ብሎ ሆርን ይላል ጥሩምባ ነፋ ማለት ነው ህንድ ሀገር የሚግባቡት ከኋላ ጥሩምባ ካረገ ዳይሬክሽን አይለውጥም በቃ ዝም ብሎ እየሮጠ ነው የሚሄደው አንተ ነው ጥሩምባ አርገ ብቻ ማለፍ ነው ግን ፎቶዎች ምናምኖችን ስናይ እንፈራለን አደጋ ይደርስ ምናምን ይያል አዎ ግን ብዙ አድጋታይ በተለይ ባቡር ላይ ያሉ እንትኖችን ሳያቸው በፊልም በፎቶም ሳያቸው በጣም ላይፍ እንትን ነውና ይሄን ሰርቫይቭ ለማድረግ የሄዱበት ላይፍ ነው እኔ አሁን ህንድ ሀገር እኮ ከተማ ውስጥ ስትነዳ ያንተ መኪና በየደቂቃው ክላክስ ያደርጋል ከውጪ ደግሞ በየ3 ሰከንዱ ክላክስ ትሰማለህ ምን አይነት ቻውስ እንደሚኖር 3 ሰከንድ ማለት 1 2 3 አለ ቢፕ ቢፕ እያለብና አላ ያንተ ደግሞ በእያንዳንዱ ደቂቃው ሊያልፍ ሲል በሲል ይነፋል ሁለተኛ ስትጋጭ ድምጽ አይረብሽም ከተማ ወይስ መቦራረሽ ምናምን እንዴ ህንድ እኮ ማታ ላይ እኮ ሰይጣን ወረራት ነው የሚባለውና ላይፉ አቀን ነው ይሄ የሚጮህ እንትን ማለት ነው እና መንገድ ላይ መኪኖች አሁን ቢጨራረፉ ምናምን እንደኛ መንገድ ዘግተው ምናምን እንትን አረይ ወጣ ብለ ፎቶ አንስተ መንካት ነው በቃ አለቀ ኢንሹራንስ ላይ ፎቶ በላክ ነው ሲስተሙ ነውና ብዙ አይነት ስራዎች አሁን ህንድ ሀገር ዳውም ሀብታሙም አለ ሀናፈ ነው ልዩነቱ ሁሉ ግን ሁሉም ይኖራል በጣም ማደንቀው ልብስ እና ምግብ በጣም ቺፕ ነው ህንድ ሀገር መጠለያ ውድ በጣም ያጓጓሉነት መጠለያ ውድ ነው እዛ ተምሮ የመጡ ሰዎችንም እንጠይቃለን በፊልም እናያለን ህንድ ለኛ ባይዘው እኛ ማየት የምንፈልገው ሀገር ራስ በዛ ስንጠይቅ ህንድ ምንል ብዙ ሰዎች አለና የሚገርም ነገር ነው ያጋራሃል ይሄ ብቻ ማርለም በታሪክም ያየናቸው ያነበብናቸው ልቦለድም የታሪክ መጽሐፍም ስናነብ ህንዶች እንግዲህ እኛ ሀገር ላይ በአፄ ቴዎድሮስ ዘመን ያለውን ብዙዎች ያስታውስታል እኛ ሀገር ላይ እንደዚህ ህንዶች የመጡበት አጋጣሚ አለ ከዛም ባሻገር እንግዲህ የባህል ልውጥ የተባለ አንዳንዴም እኔ አዲስ አበባ ዩኒቨርሲቲ ማር ይገጥመኝ ነበርና ህንዶች ከመጡ ፊት ለፊት ቁጭ ብዬ ነበር በደም እማየውና እውነት ለመናገር ይገርማል ያ በፊልም የምታየው ነገር በአካል ደግሞ ስታየው ቁመታቸው ቅላታቸው ምናምን የሆነ በደንብ ነው ፐርፎርም የሚያደርጉት በደንብ እያንዳንዷን ነገር ትኩረት አድርገውበት ነው የሚጫወቱትና በጣም ደስ ይለኝ ነበር እሱ ሁለቱ ሀገራት በጣም እጅግ የጠለቀ ግንኙነት አላቸው የመንግስት ለመንግስት ግንኙነት እንደዚሁ የባህልም የምንምና ከዚህም ባሻገር ደግሞ ብዙዎቻችን ያልደረስንባቸው ማናቃቸው በጣም ብዙ ነገሮች ይኖራሉ እንደው ባንተ በኩል በሪሰርችም በተለያየ መንገድም የደረስክባቸው ምክንያቱም ማንተ እንግዲህ ከሁሉ የተሻለ የማየት ብድሉም ይኖራልና ምን ነገሮች አሉ በተለይኛ ሁለቱ ሀገራት በስልጣኔም በታሪክም የተገናኙበት አጋጣሚ በነገራችን ላይ ቅድም ጠቆም አርጌላለውና የኢትዮጵያ ታሪክ ሞር ኢትዮጵያ ውስጥ ከምታየው ይልቅ ህንድ ውስጥ የምታየው ይበዛል የኢትዮጵያን ታሪክ ባይዘው አሁን እንደዚህ ዝም ብሎ በቃልና በአፈ ታሪክ በምናምን አይደለም ባለ በተገነባ ነገር የተገነባ ላይ በተጻፈ በመቃብር በከተማ ግንባታ ምናምን ይሄንን በጣም ታየዋለና የኢትዮጵያ በህንድ ላይ ያለውን ታሪክ ስታየው ሞር ኦፍ ኢትዮጵያ ውስጥ ታሪክ አልተጻፈም ብለህ እንድታይ ያረጋል እኔ በጣም ብዙ ታሪክ የኢትዮጵያ ታሪክ ለማንበብ ሞክሬያለሁ ብዙ ሰው ጻፊዎችን እንትን የሚያረጉ ህንድ ሀገርም ደግሞ በጣም እየተጓዝኩም እያነበብኩም ራሴም ትንሽ እየጻፍኩኝ ሞክሬያለሁ በጣም የሚገርምህ እዚህ ጋር ተገንጥሎ የቀረ ፔጅ አለ ማንንም የማያየው ግን ትልቁ ግዝፍ ነው አሁን ለምሳሌ የአፄ ፋሲልን ግንብ የሰሩ ፖርቹጋል ነው ያለ የሚያወራልህ አለ ህንድ ውስጥ ደግሞ ሄደ ከአፄ ፋሲል በፊት ልክ እንደ ላሊበላ በድንጋይ ተቀርጾ የተሰሩ ሞስኮች ኢትዮጵያኖች ሰሩ ተብሎ በድንጋይ ላይ የተጻፈ ሁሉ አለ እና ይሄንን ስታየው ማን ነው እዚህ ሀገር በደንብ አልተጻፈም ማለት ነው እዚህ ሀገር በደንብ ያንን ጀስቲፋይ ማድረግ አልተቻለም ከፈለክ
የተወሰኑትን አንዳንድ ልጠቁምህ እችላለሁና በጣም ለምርምርና ለእንትን የሚረዱና አዳዲስ የታሪክ ጸሐፊያን ይህንን አይተው ወደዚህ ኢንኮርፖሬት አድርገው የኢትዮጵያን ታላቅነት የኢትዮጵያን ደግሞ ታሪክ እስከ ህንድ እስከ ቻይና ጠረፍ ድረስ ያለውን ታሪክ ማወቅ የሚፈልግ ሰው አንዳንድ እንትኖችን ልጠቁም ይችላል እናንሳቸው። ምክንያቱም እኛ ሀገር ላይ አንዳንዴ ሲጻፉ ሌሎችም ሲነግሩን እዚህ የሆነ ለምሳሌ ላሊበላን አይተው ወይም ደግሞ ፋሲለደስን አይተው ውጭ ሀገር ካዩት በቀጥታ የሚያስቡት ከውጭ እንደመጣ ነው ብዙዎቹና ከዚህም አንጻር ለብዙ ነገር ማረጋገጫ ስለሚሆነን እና ደግሞ ያላየነው ስለሆነ ብታጫውተን ጥሩ ይመስለኛል። እሺ አሁን የኢትዮጵያና የህንድን ታሪክ ህንድ ውስጥ የተጻፈን ታሪክ በጣም ለመረዳት ከፈለክ ሲዲ ወይንም ሀቢሺ የሚለውን ቃል መያዝ ነው። የህንድ ታሪኮች ውስጥ ሲዲ የሚባል ሰው ካለ ሲዲ የሚል እንትን they are coming from Abyssinia ኢትዮጵያ ቪያቱ የመን ተብሎ ነው ዴፊኒሽኑ። ሀቢሺስ ከተባለ the current ኢትዮጵያን ያሉበት ቦታ የሚመጡ ሰዎች ብሎ ነው የሚወስዳቸው። ፓኪስታን ምክንያቱም ከህንድ የተገለጠለች ነች። በጣም ብዙ ሲዲዎች ፓኪስታን ውስጥ ይኖራሉ። በጣም ብዙ ሲዲዎች ኢንዶኔዥያ ውስጥ ይኖራሉ። ህንድ ውስጥ በጣም ብዙ ናቸው። ባንግላዴሽ ውስጥ በጣም ብዙ ናቸው። እንደዚህ እነዚህን ታሪክ ለመረዳት ከፈለክ የመጀመሪያው ቁልፉ ሲዲ ወይ ሀቢሺ የሚለው መያዝ ነው። ይሄን ቃል ከያዝክ የህንድ ታሪክ ውስጥ ስትገባ ስሌቭ ዳይነስቲ የሚሏቸው አለ፣ የሲዲ ዳይነስቲ ምናምን የሚባል በጣም ብዙ ታሪክ አለ። ከተማቸውን የገነቡትን ከተማ የተቀበሩበትን የመቃብር ግንባታ የሰሩትን በጣም ከታጅ መሃል በፊት የተቀረጹ በድንጋይ ተፈልፍለው የተሰሩትን ሞስክ ወይም ደግሞ መስጊዶች ዩኒስኮ ሁሉ መዝግቦ በአመት እስከ 10 ሚሊዮን ሰዎች የሚጎበኙት ኢትዮጵያኖች ሰሩት እያለ የተጻፈ ማለት ነው። እነዚህን ከዛ በኋላ ደግሞ ባህር ላይ በጣም ትልቅ ፎርት ካስል አገር እንግሊዞች እንኳን በቀኝ ግዛት መግዛት ያልቻሉትና መጨረሻ ላይ ከእንግሊዞች በኋላ እነዚህ ሲዲዎች አቢሲኒያንስ ወደ ህንድ ተቀላቅለው አሁን እንዳይሆኑበት እንትንን ይህን ታሪክ በህንድ ታሪክ ውስጥ በደንብ ቁልጭ አድርገህ ታያለህ። አንድ 5 ነገሮች ብቻ ጣል ላድርግልህ እንደ ማስረጃና እነዚህን ታያለህ። በ1240 አካባቢ ጀማሉዲን ያቁት የሚባል ሰው የደልሂ ሱልጣን አሚር ኦፍ አሚር ወይም ደግሞ የመጀመሪያዋና የመጨረሻዋ የህንድ ሴት ሞናርክን ጀነራል ሆኖ እሷን ያነገሳት ኪንግ ሜከር ሆኖ እንትን ያደረገ ጀማሉዲን ያቁት የሚባል ኢትዮጵያዊ ነው። ይገርማል። በጣም የሚገርም ህንድ ውስጥ ቪዲዮ ሙቪ ተሰርቶበታል በጀማሉዲን ያቁት ኤንድ ራዚያ ሱልጣን የሚል የፍቅር ታሪክ አላቸው ብሎ ይከራከራሉ። ኢትዮጵያዊ መሆኑን የሚካድ ነገር የለው በሁሉ በሰነዶች ታገኛለህ። ነገር ግን የራዚያ ቦይፍሬንድ ነው አይደለም ነው ክርክሩ። የራዚያ ቦይፍሬንድ አይደለም ባሪያ ነው ይላሉ አንዳንዶቹ። የኢትዮጵያ አገዛዝ የአቢሲኒያን ሲዲስ አገዛዝ በህንድ ውስጥ ባሪያ ሆነው መጥተው ስለገዙን ነው ምናምን የሚል ደስ የማይል እንትን አላቸው። ሌሎቹ ግን አይ ባሪያ ሆኖ መጥተው የሚሉት ግን እንግሊዞች አምጥተዋቸው ብሎ ስለሚያስቡ ነው ወይስ በማን መንገድ ነው? እንግሊዝ የዛን ጊዜ መቻላ 12 ምናምን ላይ ማን ወስዷቸው ብሎ ስለሚያስቡ ነው? አዎ በአረብ መጥተው እዛ ጋር ያሉት ኪንጎችን እየረዱ ምናምን ጦር መርሰነሪስ ሆነው ምናምን ከዛ በኋላ ኪንግ ሜከር ሆኑ ብለው ነው ስሌቭ ዳይነስቲን የመሰረቱት። ግን እንደዚህ ነውና ፊልሙን ራዚያ ሱልጣን የሚል ሰሩትና ሲዲውን ወይ ጥቁሩን ኢትዮጵያዊ ስላደረጉ ጀተንድራን ጥላሸት ቀብተው ነው የተጫወተው። ሄደ ማየት ይችላል። ራዚያ ሱልጣን የኢትዮጵያዊ የእንትን ነውና ባሏ ነው ባሏ አይደለም ቦይፍሬንዷ ነው አይደለም የሚል ነውና አንዱ ይመጣና ዝሆን ላይ ስትወርድ ብብቷን ነክቷታል። በእስላም እንትን ሴትን አይነካም የነካት ግንኙነት ስላላቸው ነው ይላል። አንዱ ይነሳና አይ በዛ ዘመን እኮ አቢሲኒያንስ ፈረስ ላይ ነው እንትን የሚሉት ስለዚህ እሷ ከፈረስ ላይ ነው የወረደችው እና ምናምን እያሉ ሚስትረች ቢስት አይደለችም የሚለውን ክርክር ነው እንጂ አለመሆኑን አይከራከሩም። የህንድ ታሪክ ላይ ያ ዳይናስቲ ላይ ጀማሉዲን ያቁት አሚር ኦፍ የደልሂ ሱልጣኔት
ኢትዮጵያዊ ነው። ሉክ 1270 ማለት በቃ ወደ ላሊበላ አካባቢ ነው። እዛ ላይ አንድ ያዝ፣ ይህንን ያዘው። ጀማሉዲን ያቁት ራዚያ ሱልጣና የሚል ሙቪ መጽሐፍም ታሪክም ዊኪፒዲያ ላይ ብታይ ይህን ታሪክ ታገኛለህ። ግን የህንድ ጸሐፊዎች ቢያዝድ ስለሚያደርጉ ባሪያ ሆኖ መጥተው ገዙን ነው እንትኑ። አንደኛው ይሄ ነው። ሁለተኛው አህመዳባድ የኔ ፋሚሊዎች ያሉበት ከተማ አለ። ወደ ጉጅራት ስቴት ዋናው ትልቁ ከተማ ነውና እዛ ከተማ ላይ አንድ ጊዜ ወንድሜ ና የሆነ ነገር ላሳይ ብሎኝ ወክ አረግንና አሳየኝ። በእምነበረድ ላይ የተጻፈውን አሁን ታየዋለህ። በእምነበረድ ላይ የተጻፈውን ነገር በጣም ነው የምትደነቅበት። ምን ነው መሰለህ የሚለው the mosque of Sidi Said ይላል። በጣም በድንጋይ የተቀረጸ ነው እና ጥበብ ያለፈበትና ትሪ ኦፍ ላይፍ የሚባል ይሄ እነዚህ እንትኖቹ አለ አይደለ ጥበቦች መስኮቶቹ ከአንድ ድንጋይ እየፈለፈለ ብርሃን ያስገባሉ። ትልልቅ መስኮቶች ቤቱ በ24 ፒላር አዋቅሮት የሰራው መስጊድ ነው። ይሄ ምን ይላል በድንጋዩ ላይ የተጻፈው? እንደውም መቃብሩ እዛው ጋር አለ። የሲዲ ሰይድ ያበሻው ሲዲ ማለት እንግዲህ አበሻ ነው ብያለሁ። ኢትዮጵያዊን ነው ሲዲ የሚሉት። ምን ይላል መሰለ ጽሁፉ? the mosque of Sidi Said ይላል this built in 1572 AD by Abyssinian Sidi Said he came from Ethiopia via to Yemen አይገርም ይልና he had a large collection of books ይላል he was a noble man ይላል he helped poor ይላል። አሁን እዚህ ጋር እንዴት ባሪያ ይሄንን ነገር ገንብቶ ኖብል ማን ሊሆን ይችላል? ድሆችን እንዴት እንትን ሊያደርግ ይችላል? ፋላሲ ነው አይደለ? ሶ ይሄ ወቅት ግን የማን ወቅት ነው? ኢትዮጵያ ውስጥ በዚህ ጊዜ የማን ወቅት ነው ብለህ ስታየው you will see something like a big history that missing in Ethiopia. ይሄ ሰውዬ የገነባው ሞስክ አሁን በእንትን ውስጥ በዩኔስኮ መዝገብ ውስጥ ያለ ነው። በጣም የሚገርምህ የሰራቸው እነዚህ 5 መስኮቶች የእስልምናና 5ቱን አስተምሮዎች ላይ በጣም ተጠንቅቆ ከውስጥ ካርቭድ ያደረጋቸው ናቸውና መሐለኛው ሞቲፍ ተነቅሎ ለንደንና ኒውዮርክ እንትን ውስጥ አለ። ምንድነው ሙዚየም ውስጥ አለ። ግን የሚጎበኘው በኢትዮጵያዊ ሳይሆን በህንድ እንትን ነው የሰራው። ግን ይሄን ነው ህንድ ታሪክ ላይ ስትሄድ ይሄንን ታገኛለህ ማለት ነው። ሶ የኛ ሀገር ታሪኮች ዲፕ እንዳልሄዱ ታየዋለህ ማለት ነው። ዝም ብሎ ህንድን ገዝተን ነበር ምናምን ይላል who did that ምናምን የሚለው እንደዚህ አይነት በጣም ተጨባጭ መረጃ ማስረጃ አቅርበህ እንትን ማድረግ ይቻላል ማለት ነው። ኮንሳይል ማድረግ ይቻላል ማለት ነው። ይሄንን ዘመን በደንብ ያው 1872 AD መስጊድ ከኢትዮጵያ ሄዶ ሰራ ይልሃል። ከዛ በኋላ ደግሞ በ1600 አካባቢ ደግሞ ሶስተኛ ልንገርህ መሊክ አምባር የሚባል ስሙ ቻፑ የነበረ ከማያ ፒፕል ወይም ደግሞ ከሐረር እንደ ስሌቭ ሄዶ ብለው ነው የሚጽፉት እነሱ። ከዛ የዛን ሀገር የሙጋል እንትኖችንና እነዚህ ኪንጎችን ሰርቭ ማድረግ ጀመረ። 10,000 ጦር ይዞ ሄደ። የውጊያ ስልታቸው ይላል የእንስሳቶች ውስጥ ተደብቀው በቀስት ነው የሚዋጉት የዛ ማይቻሉ። ከዛ በኋላ ደግሞ ቀስቶቻቸው ላይ በሸምበቆ የሚሰሩ ሮኬቶች ነበራቸው። ባይዘዌ ስለ ሮኬት ስታወራ የመጀመሪያው ሮኬት ጦርነት ምናምን የምታየው እዚህ አካባቢ ላይ ነው። 1600 ላይ ይሄንን ታየዋለህ። ምክንያቱም 18 ምናምን አካባቢ ነው እንግሊዞች ሮኬት ምናምን በብረት ምናምን የሰሩትና ከዚህ የተወሰደ ሊሆን ይችላል። ምክንያቱም ህንድ እና እንግሊዝ የነበራቸው እንትን በጣም እንትን ስለነበረ እና እንደዛ ይላል። ይሄ ሰው ኪንግ እንትናን የዛን ጊዜ የነበረውን ኪንግ ሰርቭ እያደረገ ነበረና ያ ኪንግ ሲሞት ራሱ ኪንግ ሜከር ሆነ። የተለያዩ አካባቢ ኪንጎችን መሾም ጀመረ። ከዛ በኋላ ተውና ራሱ ኪንግ ሆነ እና 38 years አህመድ ናጋር የምትባለው ቦታ ላይ የራሱን ቤተ መንግስት አድርጎ ሰራ። አህመድ ናጋር የምትባለው ከተማ በውሃ ይሄ በዌስት እንትን በህንፃዎቿ ምናምን በጣም የዛን ጊዜ በ16ኛው መቶ ክፍለ ዘመን የተገነባ ጥበብ የሰፈረበት ከተማ ነው። እስካሁን ድረስ ይጎበኛል።
እዛ መሃል ላይ መሊክ አምባር ሲሞት የተሰራው ትልቅ ቶምብ በጣም ትልቅ እንደ መስጊድ አይነት ነገር መቃብሩ ተሰርቷል። አሁን እሱን ሄደ መጎብኘት ትችላለህ። አሁን ይኸውልህ አሁን ያዝ እንግዲህ 3 ደረስን። አራተኛ ደግሞ የሚደንቅ ነገር ንገርህ። ከሙምባይ 52 ኪሎ ሜትር ላይ ይኸው እንደዚህ እንደምታየው ምስሉን ጃንጂራ ፎርት የሚባል አለ። ጃንጂራ ፎርት ማለት በጣም ይሄ ዴርቶ ጋዳ የተጻፈበትን አይነት ነው የሚመስል እና መርከቦቹ ቤቱ ጋር እንደሚገቡ አይታይም። ግን ፎርቱ ከመርከብም አንሶ ማንም ሰው ሊደርስበት የማይችል ትልቅ ፎርት ነው። ፍሬሽ ወተር የሚያጣሩበት አላቸው። 26 ትልልቅ መድፎች እንግዲህ በ1600 ትልልቅ መድፎች ኢትዮጵያውያኖች ነበሯቸው። ትልልቅ 26 አሁን ድረስ ይጎበኛል። ባይ ዘ ዌይ ፎርት ጃንጂራ ፎርት ይባላል። ኢትስ አ ላንድ ኦፍ አቢሲኒያንስ ነው የሚሉት። ላንድ ኦፍ ሲዲስ ይሉታል። እንግሊዞች ህንድን፣ ፖርቹጋሎች ህንድን በሚያደርጉ ጊዜ ይሄኛው በጣም ጠንካራ ስለነበረ ሊገዛ አልቻለም። መጨረሻ ህንዶች እንግሊዝን ለቀው ሲሄዱ ኮሜሞሬት አድርገው ነው ወደ እንግሊዝ የገባው ይሄ ላንድ እና ላንድ ኦፍ አቢሲኒያንስ አሁን ሀቢሺ ሲዲስ የሚባል እንትን ነው እና የዛን አካባቢ የኢንዲያን ኦሽን የሚቆጣጠሩ የነበሩ እንደዚህ እንትኖች አቢሲኒያን ሲዲስ ይባላሉ። ጎ ኤንድ ሲ ዳት አሁንም የሚጎበኝ ነው እና 26 መድፍ አስብ። መድፎቹ አረ እየሰማች ነው ወይ ወዳጆቻችን? እንግዲህ አንድ ትልቅ ደሴት ከህንድ 50 ኪሎ ሜትር ግን ነው አሁን ይሄን ከሙምባይ ነው። ከሙምባይ 50 ኪሎ ሜትር ላይ 50 ኪሎ ሜትር ልክ እንደ ጣና ደሴቶች ትልቅ የሆነ ደሴት በኢትዮጵያውያን ስም በእኛ ስም አለ ነው እየተባልን ያለ ነውና በጣም እና በዛ ላይ ደግሞ እንትን የዱባይን ይሄ ባህር ላይ የተሰራውን ግንባታዎች አለን። ልክ እንደዛ አይነት ጥበብ ነው ያለው እና ካስሉ ርዝመቱ በጣም እንትን ነውና ምናልባት 5-6 መርከቦች ተደራርበው እንኳን ላይ ደርሱበት ይችላሉ። እዛ ላይ ነው ትልልቅ መድፎቹ እስካሁን ድረስ አሉ። ባይዘወይ እና ኢትዮጵያዊ እዛ ሄዶ መጎብኘት መቻል አለበት። ዘን ሌላኛው አቢሲኒያን ካላቫሪስ የሚባሉ አሉ። አሁን ህንድ ውስጥ ወደ 1.6 ሚሊዮን ምናምን ሰዎች አሉና ኢትዮጵያውያኖች ናቸው። ዲሴንድ ያደረጉት ከኢትዮጵያ እንደሆነ ያውቁታል። አቢሲኒያን ካላቫሪስ የአቢሲኒያ ፈረሰኞች የነበሩ ተብሎ እንትን አደረጉ። አሁን ላይ ያው እንትን ነው። ምክንያቱም አፍተር ኪንግ ሺቭራጅ ሲመጣ ስሌቮች አገራችንን ገዝተዋታል ብለው በጣም ተዋክተዋቸው ስለነበሩ ከሆነ በኋላ ተዋክተዋቸው ስላሸነፏቸውና እነዚህን ገፍተው ወደ ጫካ ውስጥ አኑረዋቸዋል እና የጫካ ነዋሪዎች ናቸው አሁን ላይ ስትሄድ። ስለዚህ አሁን የኢትዮጵያና የህንድን የሂስትሪ እንትን ስታይ ኢትዮጵያኖች ዝም ብሎ አንድ ጊዜ እስከ ህንድ ድረስ እንትን ገዝተን ነበር ተረት ነው የሚመስለው። እዚህ ሀገር መቼ ዓመት እንዴት የታለ ብለህ ስታይ ህንድ ላይ የምታየው እንትን ነው። ባይ ዘ ዌይ እንደ ላሊበላ በድንጋይ ተቀርጸው የተሰሩ ከ11 በላይ ህንድ ውስጥ አሉ ትልልቅ። አብዛኛውን የተሰሩት በአቢሲኒያን ሲዲስ ናቸው፣ በአቢሲኒያኖች ናቸው ይላል። አሁን ዩቲዩብ አለ እዚህ ላይ ገብታ አንድ ላሊበላን የመሰለ ነገር አይቻለሁ። እንደዚህ ዝሆን ምናምን አብሮ ያለበት ምናምን አለ እሱ ይሆን? መስጊዶች በጣም ብዙ መስጊዶች እንትን እየተፈለፈሉ ነው የተሰሩትና በነገራችን ላይ ሲዲ ሰይድ እዛ ሄዶ he had a large collection of books ሲልኮ ጥበብ ከዚህ ወደዛ እንደሄደም ታየዋለህ ማለት ነው። ይሄ ደግሞ ይኸውልህ ዝም ብሎ ታሪክ ሲወራ ዝም ብሎ እንትን አለ። አሁን እኔ ቢያዝ ሆኜ አይደለም ይሄ አለ እዚህ ይሄ ተጽፏል፣ ይሄኛው ደግሞ እንደዚህ አለ። ቤጃይማ ቢያዝ ልትሆን አትችልም በዚህ ጉዳይ ላይ እና ይሄ ስላለ አንተን ካላምን ማንንም ይሄ ስላለ ይሄ ነገር ይሄ ሊሆን ይችላል። ማስረጃው በጣም ሶርስ ዶክመንትድ የሆነ ድንጋይ ላይ የተቀረጹ የተሰሩ ከተሞች፣ የተሰሩ ጌቶች፣ የተሰሩ ፎርቶች፣ የተሰሩ ቶምቦች ይሄንን የሰሩት ኢትዮጵያኖች ናቸው፣ ሲዲዎች ናቸው ብለው መስክረው የተቀመጠ ነው። ደግሞ የህንድ ታሪኮችን ስታያቸው በጣም ተጽፈው የሚቀመጡ ናቸው። አንድ ታሪክ ልንገር። 1620 አካባቢ ላይ ይላል ታየዋለህ፣ ዊኪፒዲያ ላይ ታገኘዋለህ። 5 ትልልቅ ፍሪጌት መርከቦች መጡ ይላል። ከየመን አቅጣጫ መጡ ይላል። እያንዳንዱ ውስጥ 300 መስኪቴርስ ነበሩ፣ 300 ነፍጠኞች ነበሩበት ይላል።
የሙምባይ ፖርት ላይ እንደደረሱ ያንን እንትን አስጠግተው ወደ ጃንጂራ ፎርት ነው ያመሩት ይላል። ወደ ጃንጂራ ይሄ ነገር የሲዲዎች አይደለምና ነው የሚለውን ክርክር እንትን ሲያደርጉ ህንድ ውስጥ በ100,000 ሩፒስ መርከብ ያስጠገኑበት ሪሲት ተገኘ ማለት ነው። ሶ ያ የአቢሲኒያ በዛ ዘመን ትልልቅ መርከብ ሰርቶ የሚሄድ አለ። 1600 ማለት ቬሪ በአጼ ፋሲል አካባቢ ትናንት ነው እንጂ ምን ትናንት እኮ ነው ትናንት ማለት ነው። እና በዛ ላይ ታየዋለህ ማለት ነው። ከዛ ሄዶ የሚመጣው ጨርቅ ሀር የሚለብሰው እዚህ ከዛ የሚመጣ ቅመሞች ከዚህ የሚሄዱ እንትኖች የዞን ጥርስና የወርቅና ምናምኖች ንግዱ ያንን ፎርቶች ምናምን አይተ ያንን የመሳሰሉ ትልልቅ በነገራችን ላይ እንትኖቹ ምንድነው አርሴናሎቹ ይሄ ካኖኖቹ ምንድነው መድፎቹ ስም አላቸው እንደ ርዝመታቸው እንደ ግዝፈታቸው አንዱ እንደውም ከሰም ይባላል። ከሰም ነው የሚባለው ነው። አሁን ሌሎቹ ረሷቸው እንጂ አንዱ ትልቁ ከሰም ነው የሚባለው እና ያን ከሰም ራሱ ከኛ ቋንቋ ጋር ይገናኛል በል ቃሉ ከኛ ቋንቋ ጋር የሚገናኝ ጀማሉዲን ያቁት ሲል ከሰም ሲል መሊክ አምባር ሲል ምናምን ኦልሞስት እንትን ያደርጋሉ። እና የህንድ ጸሐፊዎች እስልምናን ዛኔ የተቀበሉት ምናምን ሊሉ ይችላሉ፣ ግን አይደለም። ከዛ በፊት ደግሞ በሐረርና በተለያዩ ቦታ ላይ የእስልምና እንትኖችን ታያቸው ነበረ። ስለዚህ አብዛኛው ምናምን እንደዚህ ሊሄዱ ይችላሉ ማለት ነው። ስለዚህ አሁን 15 ምናምን ስታይ ደግሞ ያንን ወቅት የግራኝ አህመድን ወቅትም ደግሞ ታየዋለህ። በነገራችን ላይ ፎር ሚ ታሪኮችን በደንብ ስታያቸው the largest ኢትዮጵያ the vast ኢትዮጵያ is በግራኝ አህመድ እንትን ያረገ ይመስላል። ብዙዎችም ይሄን ነገር ሶማሊያን፣ ጅቡቲ አሁኗን፣ ኤሪትሪያን፣ እቺ ትልቋ ኢትዮጵያን ከዛ በኋላ ደግሞ ህንድ ላይ ስታይ በዛ ዘመኑ ውስጥ ያሉትን ዴቨሎፕመንቶችን ያያቸው ገብቷል አይደል? በዛ ዘመኑ ውስጥ ያሉትን ዴቨሎፕመንቶች ከዛ ወደ ላይ ስትሄድ በላሊበላ ጊዜ ደግሞ የነበሩትን ታያቸዋለህ። ከዚህ ጋር ደግሞ በአጼ ፋሲል ጊዜ የነበሩ ዴቨሎፕመንቶችን ታያቸው። በአጼ ፋሲል ጊዜ የነበሩ ዴቨሎፕመንቶችን ህንድ ውስጥ አቢሲኒያኖች ሰሩት የሚሉትን ነገሮች ስታያቸው የአጼ ፋሲል ቤተ መንግስቶችን ነው የሚመስለው። በመስኮት ፖርቹጋሎች እንዳልሰሩት እንዲሁ ማስረዳት ትችላለህ። በምን መሰለ የምታስረዳው? ህንዱ ውስጥ ተጽፎ የተቀመጠ ኦሬዲ ይሄንን አቢሲኒያኖች ናቸው የሰሩት ብሎ ሲያስቀምጥልህ አቢሲኒያን እዛ ጋር በዛ ዘመን ከሰራው የአጼ ፋሲል ትንሽ ነው ማለት ነው ይሰራዋል ማለት ነው። ፋላሲዎች ብዙ አሉ። ስለዚህ የኢትዮጵያ የታሪክ ተመራማሪዎች እንጋብዛቸው ይሄንን ታሪክ I can have like መጓዝም ካለባቸው ቢጓዙ ጥሩ ነው። ግን እነዚህን ሰነዶች መስጠት ይቻላል እና እነዚህን ከዚህ ጋር አድርገው ይሄንን ቢያዩ የድሮውን ግዝፈት ማንነት ትልቅነት ምናምን ጥሩ መልስ የሚያገኝ ይመስለኛል። አሁን አሉ እነዚህ ህዝቦች አሁንም አሉ ይጎበኛሉ። አቢሲኒያን ካላቫሪስ ተብሎ ነው የሚጎበኙት። ለዚህ ሙስሊሞች ናቸው በእምነታቸው ሙስሊሞች ናቸው በብዛት ሂንዶች አሉ፣ ሙስሊሞች አሉ። እነሱ ሲያምናሉ አሁን ኢትዮጵያዊ መሆናቸውን በታሪክ አጥንተው ይደርሱ ይነግሯል። እያለቀሱ ነው የሚነግሩ። ምን ህንድኛ ነው የሚያወሩት። የአንሴስተሮቻችን የመጡት ከህንድ ነው ከኢትዮጵያ ነው ብለው እንትን ያደርጋሉ። እኔም ሳያቸው እንትናቸው መልካቸው ጸጉራቸው 18 ምናምን ላይ የህንድን ባንዲራ ያለው አረንጓዴ ቢጫ ቀይ ነው። የሚገርም አውሾዩ ለለ የፈለኩ ማለት ነው። ገብቷል አለ እዛ ጋር ባይ ቻንስም ሆነ ምን ሆነ we don't know actually እንትኑን አልናቀም። እንደዚህ ነውና ይሄንን ያረጋሉና go and search your history then say it ይሄ እንትንን ጉግል ማድረግ ነው የአንድ ደቂቃ ጉዳይ። እንትንን ስታየው እንደዛ ነው። ሁለተኛ ግን ታሪክ አጥኚዎቻችን አንዳንዱ ነገር ተረት እንዳልሆነ ከዚህ በላይ እኮ ማሳያ የለም። ኢትዮጵያ አሁን እስከ የተገነባ አሳያቸዋለሁ። የተገነባው ላይ በድንጋይ የተጻፈና እናያለን። ከዚህ በላይ ማስረጃ አለ እንዴ? ሙታና አስነስተና እናገር እንዴ? ገብቷል አይደል? ሁሉ አሁን ለምሳሌ ሲዲ ሰይድ ይሄ እዚህ ጋር ነው የተቀበረው። ይሄው መቃብሩ ይሉህና እዛ ላይ በድንጋይ እንትን ብሏል። ዩኔስኮ ደግሞ መዝግቦታል። ገብቷል አይደል? ዩኔስኮ የመዘገበው ናሬሽን ኦልሞስት ተጠንቶ እንትን የተደረገ ነው። ይሄንን በነገራችን ላይ አምዳባድ ላይ ሄደ መስጊዱ እንደ ሞኑመንት ስለተቀመጠ አበሻ ከሆንክ በነፃ ገብተህ ነው የምትሰግደው። it's allowed for you እዛ ራሱ ማለት ነውና
አህመዳባድን ሄደ ብታይ አህመዳባድ ግን በጣም የሚገርም ሌላ ሰው ከፍሎ ይሰግዳል ማለት ነው። ቅርስ ስለሆነ ነው። ቅርስ ነው። ስትገባ ከፍለ ነው የምትገባው እና በጣም የሚገርም ራሳችን የሰራ ነው። በጣም የሚገርም የአህመዳባድ የእንትኗ ምልክቷ የሲዲ ሰኢድ መስኮቱ ነው አሁን ድረስ የሱ መስኮት ነው። አህመዳባድ ደግሞ እና የጉጅራት ማለት ደግሞ የአሁኑ ጠቅላይ ሚኒስትር ሰውዬ ሀገር ነው። የሚገርም ነው በጣም አሁን እንደኛ ያስተዳድራት ያለው። አህመዳባድ ስትሄድ ልክ እንደ ሀረር ጌቶች አሏት፣ መግቢያ ጌቶች ትሪዘምብል አድርገው እንትን ያደርጓት ነገር ነች እና ታሪክ አጥኚዎች ትንሽ እችኛዋን ዞር ቢሉ የተስተነ እኔ እዚህ ሀገር ለማየት ሞክሬያለሁና የብዙ የኢትዮጵያን ታሪኮች አየውና ይህንን አካባቢ እስቲ ሜንሽን ያደርጋሉ አላገኘውም። ሊልህ የሚችለው ኢትዮጵያኖች የሆነ ጊዜ ህንድን ሀገር ሄደው ለመግዛት ሞክረው ምናምን ብሎ ይነግሩህና ከግብጽ ድረስ ይገዙ ነበር ምናምን እንደዛ ይለና ማስረጃ ያመጣም። አሁን ግን መረጃ ማስረጃም አለን they can incorporate in their new perspective ላይ ማስረጃ አለን። አሁን ያቺ ራሱ የነገሰችው ሴቷ ነገስታት በእኛ ሀገር እንግዲህ ኢትዮጵያውያን ናቸው። በተለይ ሴት ነገስታት ደግሞ የሚታወቁ ህንድ ላይ ሴት መንገዛት አትችልም። ያው የሙስሊምም እንትን ስለነበረ ዳይናስቲም ስለነበረ የመጀመሪያውም የመጨረሻውም ንግስት እሷ ነች። እሱንም አሚር ኦፍ አሚር ጀማሉዲን ያቁት እንድትነግስ ያደረጋት ጀነራሏ ነበረ። ምንድነው አባቷ ሲሞት ሌሎቹን ተዋክተው እሷን ያስቀመጣት። ከዛ ወንድምየው መጣና እሱን ገደለው በውጊያ እና እሷን አወረዳት። የመጀመሪያውም የመጨረሻውም ንግስት ራዚያ ሱልጣን ነች እና የፍቅር ህይወትና ምናምን ያላት ሙቪ አለና ሰው ቢያይ ኢትዮጵያዊውን የመሰሉበት እንትን ጥላሸት ተቀብቶ ጀተንድራ ነው ያለውና ጀተንድራ አንድ ኢትዮጵያዊ ጠፍቶ ኢቭን እነዛ ያሉትን ሲዲዎች እዛ ውስጥ ማካተት እንኳን አልተፈለገም። ያንን ሲያደርጉ ማለት ነው ያው ጥቁር ናቸው ለማለት ጥቁር ነን ችግር የለም። ስለዚህ ይሄንን ነገር ማየት ቢቻል በጣም የኢትዮጵያን ታሪክ በደንብ ሰፋ አድርጎ ለመመራመር ይቻላል። ከኢትዮጵያ ይልቅ ህንድ ውስጥ የኢትዮጵያኖች ታሪክ ሰፊ ሆኖ ይታያል። ከነቅርሱ ከናሻራው ምናምን ከናሻራው ባካቹ የታሪክ ባለሙያዎች ሂዱ። ታሪካችን የመን አለ ስንል የሆነ ቦታም አለ ስንል ግብጽም አለ ስንል ህንድም አለ ስንል ሄዳችሁ እዩ። ምክንያቱም ደግሞ የሚገርመው በቃ ግንባታ ሁሉ አለው። ይሄንን ኢትዮጵያዊ ሰራው እያለ ነው የሚጽፍልህ። ምንም እንትን የለውም። በቃ ወደዚህ ውልፍጥ የለም። እነሱ ጋር ክርክራቸው ሚስት ነው ሚስት አይደለም፣ ባሪያ ነው ባሪያ አልነበረም ምናምን የሚል ካልሆነ በስተቀር እንትን ነው ያው ቢያዚንግ ሊኖራቸው ስለሚችል ማለት ነውና ስሌቭ ዳይናስቲ የሚባለው አንዱ የህንድ ታሪክ ይሄንን እኛ እንግዲህ በሀገራችን ባላባት ነን፣ ቅኝ አልተገዛንም። እኛ ስሌቭ የሚባል ነገር አናውቅም። ያው አንዳንድ ታሪኮች በእርግጥ ሊነገሩ ይችላሉ፣ ግን ህዝቡ እንደ ህዝብ ያልተገዛ ማንነት ያለው ህዝብ ነው። እዛ ግን ስሌቭ ተብሎ ቢገለጽም አሻራው አለ ማለት ነው። ምናልባት እንግዲህ እየሰሙን የሚገኙ አካላት የበለጠ ደግሞ ቢሄዱበት በጣም ጥሩ ይመስለኛል። ሌሎችም አሁን እኮ በነገራችን ላይ ይነግሩሃል። ቤተክርስቲያንም እንትን የኢዛና ጊዜ ወደ ህንድ ድረስ ሄደን ምናምን ይላል፣ ግን ምን አያመጣም፣ አሻራውን አያመጣልም፣ ናሬሽን ነው የሚሰጥህ። አሁን ግን ቀረብ ያሉትን እንኳን ዝም ብለህ ብታያቸው በጣም ብዙ ታገኝና ታጅማል አሁን ለምሳሌ ሲዲ ሰኢድ መስክ ላይ የተሰራውን ጌጥ ታጅማል ላይ ታየዋለህ። ታጅማል ዘሌት እንትን ነው ታየዋለህ። ስለዚህ በጣም ብዙ ኢንተራክሽኖች ታያለ። ኢትዮጵያኖች ህንድ ውስጥ በአርኪቴክቸር፣ በአርት፣ በሪሊጅን፣ በዋር፣ በንግድ፣ በመርከብ እንትን ምናምን ታያቸዋለህ እዛ ውስጥ። ኢትዮጵያ ውስጥ የለም። ይሄንን ታሪክ በደንብ አታየውም በማስረጃ እዛ ግን በማስረጃ ታየዋለህ። እነዚህን ሁሉ እዛ አካባቢ ይላሉ። ሁለተኛ ሉሲን የኢትዮጵያ የሰው ዘር መነሻ ነች። ዝም ብለህ እንኳን ሎጂካሊ ብታይ ሰው ከዚህ ወደዛ ይሄዳል ብለህ ልታስብ ትችላለህ። ኢትዮጵያ የ3000 ምናምን ታሪክ አላት የሚለው ነገር ያረጋግጣል። ህንድ እኮ 10000 5000 አካባቢ ነው። ቻይና ምናምን ስታየው ህንድ፣ ቻይና፣ ኢራቅ። ስለዚህ መከለስ አለበት። እዚህ ጋር የምታየው ነገር ብዙ ሊኖር ይገባል ማለት ነው አይደለ? ገብቷል አይደል? ከዛ ወደዚህ አይደለም የሚያሳየው፣ ከዚህ ወደዛ ነው። ምክንያቱም ሉሲን እንኳን እንደ ሪፈረንስ ብትወስድ ቀጥሎ የሚኖረው እንትን ከዚህ ወደዛ ነው የሚሄደው። እዛ አልተገኘማ ገና ኤንሸንት እንትን። የሚገርም ነው በጣም። እነዚህ ነገሮች ማየት በጣም አስፈላጊ ይመስለኛል። የህንድና
የኢትዮጵያን ታሪክ ማጥናት የሚፈልግ እኔ የሆነ ጊዜ በመጽሐፍ ጀመርኩና ብዙም ተጉዤ በጣም ብዙ ፎቶዎች አሉ ወስጄ ቪዲዮዎች ምናምን እነዚህ በቃ ያንዳንዱ ጽሁፎችን ምናምን መስጊዶች ላይ የተጻፉት ስለ ኢትዮጵያ እነሱን ምናምን ነውና ምን አለ ኢትዮጵያ ታሪክ ጸሐፊዎች ትንሽ ወጣ ብለው እንደዚህ አይነቶቹን ማየት ቢችሉ አሁን ሲዲዎች ወይንም አበሻዎች ካራቺ ውስጥ አሉ በብዛት ለዛው ፓኪስታን ማለት ነው አበሻ እኮ ፓኪስታን ውስጥ አለ ፓኪስታን ይዞ ነው የዛን ጊዜ ሄደ ማለት ነው በርግጥ ፓኪስታን ዋን ኦፍ እንትን የህንድ አካል ነበረች ከተገነጠለች በኋላ እዛው እንትን ዙሪያውን ደግሞ ያሉትን ስታያቸው በጣም የሚገርሙ ታሪኮችን ታያለህና ሪል ኢትዮጵያዊ ይሄ ሲዲ ብሎ ነው የሚያይ ሀብሺ ብሎ ነው ገና እንደሄድ ነው እኛም እንደዛ ነው በቃ በነገራችን ላይ እኔም ቅድም ሳይ አንዳንድ ፎቶዎችን ቪዲዮዎችንም ሳይ መልካቸውም ከኛ ጋር አንድ አይነት ነው ጸጉራቸው እንደዚህ ነው ፊታቸውም ጠይም እንደዚህ በቃ ከኛ ጋር አንድ ነው በቃ እኛ አሁን እዛ ላይ ከመንገባ በቀጥታ ሲዲ ሊሉን ይችላሉ እኛን ማለት ያው ሲዲ ኢትዮጵያኖችን ብቻ የተሰጠ ስም ነው ሀብሺ ሲዲ ለኢትዮጵያን የአቢሲኒያን ብሎ የሰጧቸው ስም ነው ሌላው ኒግሮስ ነው የሚሏቸው አረባከ ኒግሮስ ካለ እዛ ውስጥ ከዚህ ከሀቢሺ ሲዲው ውጪ ያለው ነው ይሄኛው በኢትዮጵያ በህንድ ታሪክ ውስጥ ሲዲ ካለ ይሄኛውን ይወስዳል ስትጽፈው ከኢስት አፍሪካ የመጡ ነው የሚል ደግሞ እኮ አመሉ ሆኖ እዛ ሄዶ ገዥ ነው በጣም እኮ የሚገርም ህዝብ እኮ ነው ያለው ትልቅ የነበረ ዋሪየር ነው በተለይ በዚህ በውቅያኖስ በቀይ ባህር ይዘህ እስከዚህ ሱፉስ ደቡብ አረቢያ እስከ ህንድ ምናምን ድረስ ባለው ሱፉስ ኖብል ማን ነው had large collection of books ሲል እኮ ምን ማለት ነው ኢማጂን he helped poor ሲል ምን ማለት ነው እኮ እንደ በጣም ባለጸጋ ነበር ማለት ነው እንደዳ ነበር እንደግፍ ነበር ማለት ነው እና እስቲ ይሄንን አሁን የተጻፈውን እዚህ ላይ በእብነበረድ ላይ የተጻፈውን ይሄ ዩኔስኮ የጻፈውን እንትን ሰዎች አንብቡትና ከእንደዚህ አይነት በጣም ብዙ አሉ አንደኛው ይሄ ነው ሲዲ ሰይድ ጀማሉዲን ያቆት ይሄኛው ነው ከዛ በኋላ ይሄ የመሊክ አምባር ነው 38 አመት እንትን ነገር ጃንጂራ ፎርት እንዴት ያምራል ይው መሃሉ ላይ ሁለት አረንጓዴ ፍሬሽ ወተሮች አሉት መሃል የህንድ ውቅያኖስ ላይ ዙሪያውን እነዚህን የምታያቸው መድፎች አሉ መድፎቹን ያያቸው የሚገርም ነው እና መርከቦቹን ከላይ ያያቸው ምን ያህል በሬት አለ አጣጣይ በሚስጥር ነው በር አይታየው አጥር ነው የሚታየው አዎ ልክ እንደነ ትሮይ ምናምን የሚገርም ደግሞ ታሪክ አለው ይሄ ደግሞ የኛ ነው ሽቭራጅ ለስድስት ወር ሊዋጋቸው ከጎናቸው እንትን አንድ ደሴት ላይ ተቀምጦ የውሃ ጥሙንና ምናምን ስላልቻለ ወደ ህንድ ተመለሰ ይላል እነሱ ግን ውሃ ይጣማቸው ውሃ አላቸው ምን አላቸው በጥበብ ነው የሰሩት ሙሉን እንደዚህ እና ይሄ እንግሊዞች እንትን ካሉ በኋላ ኮሜሞሬት የተደረጉ ነው እንደው አንቢቴብል ነው የሚባሉት በጦርነት ይሄው ጽሁፎቹ ላይ አሁን የዊኪፒዲያ ላይ የተጻፈውን እንትኖች ብታይ አንቢቴብል በጣም ማግኒፊሰንት የሆነ ቢልዲንግ lot of canons አሏቸው ካኖኖቹ ስም አላቸው እንክ እንደኛ ሀገር ድሮ ጦረኞች የሚያወጡት ፈረስ አይነት ምናምን አላለ እንደዚህ ያላቸው ይላልና ብረት ስራም ነበረ ማለት ነው ምክንያቱም ብረት ስራ ያው በአገው ዛጉዌ ዳይናስቲ ጊዜ የምናቀው እንትን ነው የጦር ምን እንዴት እንደሚሰራ እንደነበረ ሶ እነዚህ ሁሉ እንትኖች ሊኖሩ ይችላሉ እነ ማየት ተገቢ ነው ብዬ አስባለሁ በቃ እኛው ቆያሰውክ ያለው እዛ ያለ አንድ ግዛታችን በየነ ያሰውክ ያለው ልክ እንደ አንዳንድ እንትኖቻችን እውነት እንደዛ ነው ያሰው በዛ ልክም እነሱ እንቆና ያሰጡት ነገር ነውና በጣም ደስ ይላል ትልቅ ነበርን ትልቅ እንሆናለን ሲባል አሁን ኢትዮጵያ እንግዲህ ወደ ህዳሴ ተብሎም ሲገለጽ አንዳንድ ምን ማለት ነው የሆነ ዘመን ላይ ጀግኖች ጥበበኞች ለጋሾች ኖብል ተብለን የተገለጸ ኖብል ማን ተብለን የተገለጸ የኖብል ህዝቦች ተብለን የተገለጸ ነበርና ትልቅ ነበር ትልቅ እንሆናለን የሚለው ነገር ከዚህ ጋር በጣም ማች የሚያደርግ ሐሳብ ነውና ከዚህ በኋላ እንግዲህ ብዙ ቱሪስቶች የኛ ጋር በተለይ ወርዛ ሲሄዱ ይሄን ቦታ አይተው ቤጃ ልክ ነው እንዲሉ ኮሜንትም እንዲያደርሱ በዚህ አጋጣሚ እንትን ለማለት እወዳለሁ እስቲ አሁን ደግሞ ወደ ካንተ ጋር የተገናኙ ደግሞ ከፍላጎትህ ከስምና ጋር የተገናኙ ጥያቄዎችን ልጠይቅህ ነው እንግዲህ ስለ ታሪክ ያው አንተ ስለ ታሪክ ማብራራት ከጀመርክ አታቆም ምክንያቱም በጣም ብዙ እንደምታውቅ ስለማቅ ነውና ይችን ነገር ውሃዋን እንጠጣና ይሄ የተለየ ዕቃ ነው በነገራችን ላይ ተመልካቾቻችን የካሜራ ዙመር ምናምን እንዳይመስላችሁ ይሄ ውሃ መጠጫ ነው በጣም ዙም እያደረግን ነው የምንጠጣው ዙም እያደረግን አንዴ በዚህ ውሃ ከጠጣን ለአንድ ወር ላይ ጠማን ይችላልና ለሱ ነው ወደ ጥያቄው ስመጣ ሮኬት የመስራት ፍላጎት እንዳለ በቃ ለመጠየቅ ሰምቼ ነበር እንግዲህ
በተለያዩ ሀገራት እንግዲህ አንዳንድ ባለሀብቶችም ይሄን ነገር ሲመኙት ሲያደርጉት እናያለንና ምናልባት ያንተ ምኞት የመጣው ከዚህ እንግዲህ እኛ በመድፍ መስራት በ16ኛው ክፍለ ዘመን በቴዎድሮስ በ18ኛው ክፍለ ዘመን መድፍ ሰርተናል። እንግዲህ ከአፍሪካ የመጀመሪያው መድፍ እኛ ጋር እንግዲህ ጎንደር ቢኬድ ከነ ታሪክ ከነ ማስረጃው አለ። ከዛ ባሻገር ደግሞ ወደ ኋላ መለስ ስንል እንግዲህ ህንዶች ቁና የሰጡን ታሪክም አሁን ከ12ኛው ክፍለ ዘመን ጀምሮ ያነሳነው ነገር አለና ያንተ ፍላጎት ከዛ የመጣ ነው ወይስ እንዲሁ ዝም ብሎ የመጣ ነው? በእርግጥ ከዛ የመጣ አይደለም። ያው ዘመንን ለመምሰል ስትጥር በዘመንህ ምንድነው የምታስበው ብለህ ስትጥር በዘመንህ መስራት የምትፈልገውን አንድ የሆነ ነገር ለሀገር ወይ ደግሞ ለማህበረሰብ የምታበረክተው ብዬ ሳስብ የስፔስ እንትን ነው የስፔስ ዓለም ስራ ነው። የስፔስ ስራ ነው። ሌላ ዓለምን መፈለግ ነው። ሌላ ዓለምን ማየት ነው። ይሄ ነው አንዱ መነሻዬ። ምን መሰለህ አሁን ይሄኛው ዘመን የቴክ ቡርዣዎች የሚገዙበት የሚወጡበት ዘመን ነው። እነ ኤለን መስክ ባንክህን ይቆጣጠራሉ። ሰርቨር ላይ ያለው ቁልፍ እነሱ ጋር ነው ያለው። ድሮንህን ይቆጣጠራሉ። የጤናህን ሁኔታ ይቆጣጠራሉ። ማህበራዊ ሁኔታህን ይቆጣጠራሉ። እንደዚህ ለምሳሌ አንድ ሰው 3 መጋረጃ አለው ብለን እናስብ። የመጀመሪያው መጋረጃ ሲገልጠው ማህበረሰቡ እንዲያይለት ነው። ለማህበረሰቡ የሚያሳየው ማንነት አለው። ሁለተኛው መጋረጃ ደግሞ ለሚወዳቸው ሰዎች የሚገልጣት መጋረጃ ነች። ሶስተኛው ግን ለራሱ ብቻ የሚገልጣት ነች። ስልክ ውስጥ ለራስ ብቻ የምትገልጣት ማንነት ብዙ አለች። ፓስወርድ አለ፣ ቻት የተደራረከው አለ፣ ፎቶዎች አሉ። ማንነትህ በቃ እዛ ጋር ዲጂታል ማንነትህ ውስጥ ለራስ ብቻ የምትገልጣት ነገር አለች። ግን ሰርቨር ላይ ማንም ያየዋል ማለት ነው። ያ የሰርቨሩ ባለቤት ያ የሰርቨሩ ዋና በጣም ጉድ ነው። ስላንተ ከፍቶ በርብሮ ምን ብሎ ያያል ማለት ነው። ስለዚህ አሁን ምንድነው ልታረግ የሚገባው? መንግስት፣ ህዝብ እንደዚህ አንድ ላይ ሆኖ ያችን ሰርቨር የመረጃ ቋት የዳታ ቋት የራሱ ማድረግ ነው። አንዱ ሳተላይት ነው ማለት ነው። ገብቷል አይደለ? አሁን ኤለን መስክ ካየው ኮንስታሌሽን ኦፍ ስታርስ እየሰራ ነው። ኮንስታሌሽን ኦፍ ሳተላይትስ ምን ማለት ነው? ዓለም እንደዚህ ነች። አንድ ሳተላይት እዚህ ጋር ስትአርግ ዞራ እስክትመጣ ድረስ እዚህ ጋር ያለውን ኢንፎርሜሽን በዛ ዙረት በ24 ሰዓት ሊሆን ይችላል የምታገኘው። አንድ በዚህ ጋር ስትልክ 2 ስለሆነ በ12 ሰዓት ታገኛለህ። እንደዚህ ስታረግ ደግሞ በየ6 ሰዓት ልዩነት ልታገኝ ትችላለህ 4። ግን እያንዳንዱ መደዳ ምናምን እንደ መረብ ካረከው ሪል ታይም ዳታ አለ ማለት ነው። ከዳታ በላይ ምን አለ ማለት ነው? ምንም የለም እኮ። ድሮንህን ራይት አዌይ ለመጠቀም ስትፈልግ ዳታ ያስፈልጋል ማለት ነው። አንዱ ሳተላይት ነው። ስለዚህ ኮንስታሌሽን ቶሎ አሁን እሱ እየላከ ነው ብዙ ሺዎች ሳተላይቶች። እነሱን በደንብ አድርጎ ዓለምን ካጠረ በኋላ አንተ የመላክ አቅም አይኖርም። ምክንያቱም እሱን አሾልከ ለማስቀመጥ ኤክስፔንሲቭ ይሆናል። ኤፊሽንት መሆን አለብህ ማለት ነው፣ ህግም ስላለው ማለት ነው። ስለዚህ በተሻለ መጠን አሁን ላይ ሳተላይቶችን መላክ ከሌሎች ሀገሮች ጋር ኮንስታይል ማድረግ ገብቷል። ያንተ በየ12 ሰዓቱ የሚያመጣ ከሆነ የሌላው በየ6 ሰዓቱ ኮንስታይል ታረግና ኢንፎርሜሽን ያገኘ ቀስ እያልክ እያበዛ መምጣት ነው። ይሄ ዘመን ክላሽ ይዘህ የምትዋጋበት አይደለም ማለት ነው። ይሄ ዘመን ዳታ ነው፣ በቃ የዳታ ዘመን ነው። ቢግ ዳታ አናላይዝ ይደረጋል። ኤፌክቲቭ ኤንድ ኤፊሺየንት የሆነ ውሳኔዎችን ለመወሰን ትልቅ ዳታዎችን ጤንነት ለምሳሌ ብዙ ዳታ አናላይዝ ተደርጎ መቼ በምን አይነት በሽታ እንደዚህ ልትጠቃ እንደምትችል ታይቶ ያንን ኤአዩ ይሰራልህና ይሄኛውን ሰጀስት ያደርጋል። ይሄንን የምትሰራው ዳታ በመሰብሰብ ነው። ሪል ታይም ዳታዎች ሲኖሩ ደግሞ ሞር ኢፌክቲቭ ትሆናለህ ማለት ነው። ሶ ዳታ የአሁኑ ዘመን ከረንሲ ይሆናል ማለት ነው። ኮሚኒኬሽን የአሁኑ ዘመን ገበያ ነው ማለት ነው። ስለዚህ እኔ ያው ህልሜ እዚህ ሀገር ላይ ለተለያዩ ለኮሚኒኬሽን ምናምን የሚሆኑ ሳተላይቶች እንዲመጠቁ ማድረግ ነው። እዛ ላይ ደርሶ ያንን ነገር ከዛ ውስጥ መግባት ነው ማለት ነው። አላገር ይሄንን ነው የምትሰራው። ለምሳሌ
በጣም ብዙ በቢሊየን የሚቆጠር አውጥተን ህንፃዎች እንገነባለን፣ ህንፃዎች እናስውባለን። ከዛ ውስጥ የተወሰኑትን ለሳተላይት ማድረግ አለብን። ምክንያቱም የአሁኑ ዘመን አደረጃጀትና አገዛዝ ከ5 ከ7 ከ10 ዓመት በኋላ አይኖርም፣ ያለዚህ አይኖርም። ስለዚህ ዲጂታላይዝድ ማንነት ሊኖረው የሚችል የመንግስት ሊኖር ይገባል ማለት ነው። ገብቷል አይደለ? ይሄ ይጠቅመናል፣ እንደ ሀገር ሁላችንም ይጠቅመናል። ይሄ በጣም ተገልጦልህ ልትሰራውበት የሚገባው እንትን ነውና አሁን ስታይ አብዛኛዎቹን እንትኖች ቻይናን እኮ የራሽያን አቅም ምናምን የጃፓንን አቅም የምታየው በዳታ ነው። እንደዛን የመሳሰሉ ሱፐርሶኒክ እንትን አውሮፕላኖች ምናምን በዳታ ነው። ሪል ታይም አናሊሲስ ስላላቸው ዳታ ስላላቸው ነው። ይሄንን ነው። ያለበለዚያ ምንድነው የምትሆነው? በቃ ከነሱ ትገዛለህ። የውስጥ ማንነትህ ምንጊዜም በእነሱ እጅ ላይ የተቀመጠ ይሆንና የእነሱ ተንበርካኪ ነው የምትሆነው ማለት ነው። that is a greatness, that is understanding of the era ኤራውን አንደርስታንድ የማድረግ ጉዳይ ነው ማለት ነው። የሂውማን ቢሄቪየር የሰው ባህሪ ኢንሴኪውርድ ነው። ብዙ ጊዜ እንደዚህ ነገር ሊጠፋብኝ ይችላል፣ እንዲህ ሊሆን ይችላል ምናምን። ኢንሴኪዩሪቲን ሞር ኮንፊደንስ እና ከሴኪዩሪቲ ጋር እንትን ልታደርገው የምትችለው ዘመኑን ስትዋጅ ነው ማለት ነው። ልክ እንደ ቤት መጀመሪያ አጥርና አጥር ነበር፣ ከዛ ወደ ሽቦ ወደ ማመን አጥር ወደ ግንብ፣ ከዛ ወደ ኤሌክትሪክ አጥር፣ አሁን ደግሞ ካሜራ። ብዙ ቦታ ላይ ኤፌክቲቭነስ ነው እየጨመርክ የምትመጣውና ለሮኬት ፕሮግራማችን ምንድነው ብዙ የኢትዮጵያ ወጣቶች የመንግስት ተቋማት የተለያዩ የፋይናንስ ተቋማት ምናምን ትኩረት እንዲሰጡት ነው። የባንክ ሰርቨር ሌላ ቦታ ሆኖ ባንክ አለኝ ማለት ትንሽ ሊከብድ ይችላል። የባንክን እንትን ሌላ ቦታ ላይ ምክንያቱም ወደፊት አሁን ዲጂታል ገንዘብ ከረንሲ ላይ ነው የምንገባው አይደለ? ቁጥር የማስተላለፍና ያለ ማስተላለፍ ጉዳይ ሊሆን ነው ማለት ነው። አውተንቲኬሽን እና ምናምኖችን እንትን ነው። ስለዚህ ሳይበር ማንነትህን ልትገነባ የምትችለው የራስ የሆነ የዲጂታል የበላይነት ሲኖርህ ነው ማለት ነው። ስለዚህ እንደዚህ ነው። ግን አንዳንዴ አሁን ቀላል አይደለም ግድብ ሰርቶ መጨረስ ባይዘው ኢትስ አ ቢግ እንትን ለኔ ልክ እንደዛ ለሌሎቹም የሚደረጉ ነገሮች ላይ እንትን ነው። ያንን ይሄ ዘመን ላይ ያለ ሰው ደግሞ ያንን የማድረግ ምንም አማራጭ ጥያቄ ውስጥ አይገባም። ማድረግ አለበት ማለት ነው። just for survival በቃ የቤጃ ህልም ይሄ ነው ማለት ነው። አሁን ደግሞ እኔ ቴክኒካል ሰው ነኝ። ብዙ የህልም ተጋሪዎች አሉ። እርግጠኛ ነኝ በጣም እንደሚወዱትና የሐሳብ እያደገ እንደሚሄድ። ሌላው እንግዲህ አንተን የተመለከተ ነው በብዛት ብያለሁ ቅድም ሲጀምር። ባውንደር አልባ ነህ ይባላል። የትም ቦታ መገኘት እንደዚህ ይበቃል አይደል? አንዳንዴ እንዱ መሳፈፍና መብረርም ትፈልጋለህና ይሄ ከምን የመጣ ነው? ብዙ ጊዜ እለዋለሁና ሚኒማሊስት መሆን እፈልጋለሁ። ብዙ ነገር ራስ ላይ ተሸክሜ መኖር አልፈልግም። የመጀመሪያው እኔ ዌልዝ ምለው ብዙ ጊዜም ስለማወራው ነው። መጀመሪያ ዌልዝ ምለው መብላት መቻሌን፣ መልበስ መቻሌን፣ ከዛ በኋላ መኖር መጠለያ ውስጥ መኖር መቻሌን ነው። that is my wealth. amazing ይኸውልህ በሸክላ ወይም በገል ላይ የተደረገ እንጀራ በወጥ ልትበላ ትችላለህ። ሌላው ደግሞ በወርቅ ሳህን ላይ እንጀራ በወጥ ሊበላ ይችላል። ሁለታችንም ገሉንም ወርቁንም ማንበላው ማለት ነው። it's all about the status ጭንቅላት ውስጥ የተፈጠረ ስታተስ ነው። ወጣም ወረደ እንጀራ በወጥ ለሰውነት የሚያገለግልና የሚያስፈልግ ዌልዝ ነው ማለት ነው። ገብቷል አለ so your wealth ለሰውነት ፈንክሽን እንዲያደርግ የምታደርግበት ነገር ከሆነ ወርቅና ገሉ እስቀጥሎ ያሉ እንትናቸው ማለት ነው። አንዳንዱ በጋሪም ይሄዳል በማርቸዲስም ይሄዳል ይላል። ልክ ይሄዳል። ግን እኮ ጋሪ ላይ ከማልቀስ ማርቸዲስ ውስጥ ማልቀስ አይቀልም ይላል። ወጣም ወረደ ማልቀስ ነው ነገሩ። ገብቷል። የሚገርም እኮ ነው በጣም። አንዱ ሚኒማሊዝም ከዛሬ ከተመደበልህ እንጀራ በላይ መብላት አለመቻልህ ነው። ገብቷል።
100 ልብስ መቼም እንትን የኮንትሮባንድ ነጋዴ ካልሆነ በስተቀር ልትለብሰው አትችልም። የምትለብሰው ነው ያለው የምትለው። አንድ እግርህ አንድ መኝታ ቤት፣ አንድ እግርህ ደግሞ ሌላኛው መኝታ ቤት ሊተኛ የሚችል እንትን ላይኖር ይችላል። ገብቷል አይደለ? ወጣም ወረደ ይሄ ነው እና ደስ እንዲልህ ካሰኘ ደግሞ ያንን ነገር ትሰራዋለህ። ፐርፐስ ሲኖረው ግን አሪፍ ነው። አንድ ጓደኛ የነበረና የሆነ ጊዜ በቃ ቤት ሰራና 9 መኝታ ክፍል አለው። 2 ልጅ ወለደ። ከዛ በኋላ ደግሞ ልጆቹ ተምረው ራሳቸውን ችለው ሲወጡ አንድ መኝታ ቤት ነው 8 ብቻ ነው የሚጠቀሙት ማለት ነው አይደለ? 8 መኝታ ቤት የማትጠቀምበትን ገንብተህ እንደ ኤሊ ላይ የምትኖረው ጥቂቷ ቦታ ላይ ከሆነ ያና ሚኒማሊስት ወይ ደግሞ ብዙ ቤት የተቸገሩ ሰዎች አሉ ምናምን አምጥተን እነዛውን ማኖር ነው ውስጡ ከሰው ጋር ለመኖር ማለት ነው። ሰውነት እንትን እንዲኖር ከተፈለገ ወጣም ወረደ ሚኒማሊስት ነኝ እኔ ብዬ አስባለሁ በራሴ። የምፈልገው ነገር ካለ ግን ከማድረግ ወደ ኋላ አልልም፣ አረጋዋለሁ። ግን ይሄ ለቅብጠት ለኤክስትራቫጋንሲ ምናምን አይደለም። ብዙ ጊዜ ለሙከራ ለትምህርት ኤክስፐሪመንት ነገር ምናምን ሲሆን ስፔንድ አደርጋለሁ። ይሄ ነው ለምን መሰለ ባለጸጋነት ሰዎች በጸጋ ሊኖሩ ይገባል የሚል እንትን ስላለኝ ነው። ሀብት ያስፈልጋል፣ መብላት መጠጣትና ምናምን ገብቷል አለ። ሌላው ጸጋ ያስፈልጋል። ጸጋ ማለት ይኸውልህ አንዱ መገለጥ ነው። የሆነ ነገር ሊገለጥልህ ይገባል። ከማህበረሰቡ ጋር እንዴት እንደምትኖር አምላክህን እንዴት እንደምታመልክ ምናምን ሊገለጥልህ ይገባል። ፍቅር ሊኖር ይገባል። ሌላው ደግሞ የጸጋ እኮ እንትን ነው። ላቭ ኢዝ አንኮንዲሽናል፣ ኮንዲሽን የለውም። አንኮንዲሽናሊ የሆነን ነገር መውደድ ማፍቀር ጸጋ ነው። በነገራችን ላይ ካልኩሌት አድርገው ሳትሆን ልብህ ያንን አድርጎ ሲሆን ማለት ነው። የምታፈቅረው እኮ በልብ ነው ይባላል። በአእምሮማ እንዴት ነው? ንግድ ነው የሚሆነው። እንደዛ ማለት ነው። ቀጥሎ ፍሪደም ነው፣ የማሰብ የምን ምናምን ነፃነት ሲኖርህ ያም ጸጋ ነው። ደግሞ ኒው ኤጅ እንዳትሉኝ ነግራቸዋለሁ። ከዚህ ጋር የሚገናኝ ነገርም አንሰራም እኛም። ግን በቃ እነዚህ ናቸው የመመንጠቅ እንትኖች ምንድን ነው? አዎ እነዚህ ከገቡ ይሄ ኮምፓሽን ለሰው ርህራሄ እንዲኖርህ፣ ሲምፓቲ፣ ኢምፓቲ እነዚህ ነገሮች ሲኖሩ ወንዙ ውስጥ እየጠለቀ ያለ ሰው እጁን አቀብሎ እባክህ አድነኝ ሲሉ አዝነህ መሄድ ሳይሆን በተቻለ መጠን እጅህን ዘርግቶ ሰጥቶ ያንን ለማውጣት መሞከር፣ እነዚህ ጸጋ ናቸው። ያ ሀብት ከነዚህ ጸጋ ጋር አንድ ላይ ሲሆን ሚኒማሊስት ትሆናለህ። እምልህ የሚያስፈልግህን ያህል ብቻ ታደርጋለህ ማለት ነው። ገብቶሃል አይደል? ኢጎ አይጫወትብህም ማለት ነው። ገብቶሃል አይደል? እንደዚህ ነው። ስለዚህ እኔ እዛ ጋር ወሰድከኝ፣ እዛ ጋር ወሰድከኝ ሴንተር ኦፍ ስፌሩ ሰላም አለኝ ወይ በዚህ ቦታ ላይ ብዬ ነው የማስበው። ጉሊት ውስጥ ልታስቀምጠኝ ትችላለህ። በጣም ውዱ የጋለሪ ላፋያት ፈረንሳይ ፓሪስ ውስጥ ወስደህ ልታስቀምጠኝ ትችላለህ። ምናምን ለኔ እንደ ሰላም ብቻ የሚሰጠኝ ቦታ ከሆነ that's good. I don't think like ሌላ ነገር ገንዘብ ለማግኘት ብዬ ራሴን አልሰዋም። እንግዲህ አለባበስህ የምትይዘው ጌጣጌጥ እንኳን ይዘህ አይቻላልም። አጠቃላይ ሁሉ ነገር ይናገራል ብዬ አስባለሁ። እንደገና ደግሞ ከማንም ጋር ልትገኝ ትችላለህ ሀሳቡን ከወደድከው። እንደዚሁ የኢኮኖሚ እንትን ሜጀር ላይሆን ይችላል። ብዙ ነገር ይሄን ራስ ትልልቅ ኦፊሻሎች ጋር ስትገናኝም እንደዚህ ትገናኛለህ እኮ ሲያስገዱ ይመስለኛል ልብስ እንትን የምትቀይረው። አዎ ሌላው እኔ ትልልቅ ኦፊሻሎች ጋር ስገናኝ እንዳጋጣሚ ቲሸርትና ምናምን እንደዚህ ሆኜ ነው። በነገራችን ላይ መሪዎችን ማክበር፣ መሪዎችን እንትን ማድረግ አግባብ ነው። ያኛው እንትን ፕሮቶኮል ጊዜ ቢኖርህና እንትን አርገህ በደንብ እንትን ብታረገው የምቀበለውና ማደርገው ነው።
ግን እንዳጋጣሚ ነው ወርክሾፕ ላይ ሆኜ ምናምን እንደዚህ ወይ መንገዴ መደዴ ሲሄድ አንዳንዴ በግሬ ዝም ብዬ ሲሄድ ምናምን ደውሎ እንደዚህ ምናምን ሲሉኝ ምናምን ካልሆነ በስተቀር በስነ ስርዓት ቀን ሰጠው ቀጥረው ምን ብለው ልታረገው ትችላለህ። ለዚህ ቀን ብትባል ሱፍ ለብሰህ ምናምን ትሄድ ትችላለህ። አዎ ልታረገው ትችላለህ። ምክንያቱም ለነሱ ክብር ሲባል ምክንያቱም አንዱ መሪን ታላቅን ወንድምን እህትን ማክበር የጸጋ መሰረቱ ስለሆነ ነው። የሚገርም ነው በጣም። ሌላው የብላክ ቦክስ ነው። በቃ ብላክ ቦክስ ማለት ነው። አረ ጠንቋይ ማለት ነው። መቼም ቤትህን እኮ ስናየው ምንም እኮ ቤት ውስጥ የሚቀር ነገር የለም። ምን የሌለ ነገር አለ። በጣም እኮ ነው የሚገርመው። ማግኔት ሁሉ ሳይቀር አለ። የታደረከው ማግኔቱን በአየር ላይ የሚሽከረከር ነገር እና ታምንበታለህ። በእርግጥ ያው እነዚህ ነገሮች የተሰጡት ከምታረጋቸው ከምትናገራቸው በተለይ ደግሞ ከቴክኖሎጂ ጋር ባለ ቅርበት ምናምን ነውና እንዴት እንደዚህ ልትሆን ይችላል? ግን ይገርመኛል። አሁን የትምህርት እንትንም ሳይ በኤሌክትሪካል ኢንጂነሪንግ ዲግሪ አለ፣ ከዛ ማስተርስ ደግሞ በቢዝነስ አለ። አንተ ግን ከነዚህ ሁሉ ውጭ ወጣሃል። በቃ ስለ ግብርና ብጠይቅህም ስለ እጽዋት ብትጠየቅም ስለ መኖ ብትጠየቅም ስለምንም ብትጠየቅ እንደዚህኛ ብዙ አልለመድንም። የኛ ሰው በሆነ ነገር ይማራል። እሱ እኮ እንዲህ አይነት ባለሙያ ነው ተብሎ ፍሬም ይደረጋል። ሌላ ቦታ ላይ የሚያሳትፈውም ሰው ላያገኝ ይችላል። እና አንተ ከዚህ የወጣህ ነህና ስለዚህ ጠንቋይ ነህ ማለት ነው። አክቹአሊ የምኖረውን ነገር ብቻ ነው እኔ የማውቀው። የምኖረውን ያልኖርኩበትን ቲዮሪ ብዙም እርግጠኛ ሆኜ ማውራት አልፈልግም። ዛሬ ወስደህኝ የሆነ ቦታ ስታስቀምጠኝ እዛ ውስጥ ማይንድፉል ሆኜ ነው የምከታተለው፣ ኢንጌጅ የማደርገው። ኩዊክ ለርነር ለመሆን እጥራለሁ። ከዛ ጋር አንድ ላይ ኮፓፕ አድርጎ ምናምን ለምሳሌ ጊታር መጫወት እኮ ራሴን ነው ያስተማርኩት። ኪቦርድ መጫወት ራሴን ነው ያስተማርኩት። ባቡር የሮጡ አርፋ አርገኔ ላይ ተንጠልጥለህ መውረድ ምናምን ራሴን ነው ያስተማርኩት። ጋሪ ላይ አርፋ መውጣት ራሴን ነው ያስተማርኩት። ሳይክል መንዳት ራሴን ነው ያስተማርኩት። ዋና ባህር ውስጥ ሁሉ መዋኘት ራሴን ነው ያስተማርኩት። ኧረ ተው ሰው ሳይዝህ እንደዚህ ምናምን ራሴን ነው ያስተማርኩት በብዛት ምልህ ያው በትምህርት ሂደቱ ውስጥ ያው አንዳንድ የሚከሰቱብህ ነገሮች ምናምን ይኖራሉ። ግን አብዛኛውን ኦልሞስት ማይንድፉል ሆኜ ስለምከታተል እነዚህ ነገሮች እሞክራቸዋለሁ። በቅርብ ለምሳሌ ዳንስ ምናምን ገብቼ የተማርኩት ያው ከልጆች ጋር ጥሞኝ 2 ዓመት ሁሉ እዛ ቦሌሮክ ደንሻለሁ። እኔ ነኝ በቃ የጎንደር በለው የሸዋ ኦሮሞ በለው የእንትን በለው የወላይትኛ በለው እኮ በጣም ነው የምደንሰው። ራሴን በዳንስ አገኘው። እኔ በፊት ደንሳለሁ ብዬ አስቤ የማላቅ ልጅ ነኝ። ግን ለስፖርት ብዬ ጀመርኩትና ግን ይህን ነገር በትምህርት ባዳብረው ብዬ በደንብ 2 ዓመት ሰው ዳንስ ይማራል ተምሬያለሁ። ቦሌሮክ ማለት ነው። እና አለኝና ጉራጌኛም ጨፍራለሁ ምናምን እዝናናበታለሁና ማይንድፉል ሆኜ ነው የማደርገው። ዋንስ ያልኩበት ቦታ እንደዛ ስለማድረግ ይመስለኛል። የሚገርም ነው በጣም። የመሞከር ጉዳይ ነው ጥንቁልና ሳይሆን። ሌላው ደግሞ የግል ሐኪም አለ። ግድ ነው። ሌላም ብዙ የግል አለ። ግን ስለ ግል ሐኪም እስኪ እናወራ። ምን መሰለህ እኔ አሁን ከኮሮና በኋላ ትንሽ ጤናዬ ተዛብቷል። ከኮሮና በፊት የነበረው ኢነርጂ የለም። ለዓለም ያለ አመለካከትም ተቀይሯል። አዎ ማመለካከቴ ከኮሮና በፊት ባይዘዌ የሆነ ሰው ማታ ላይ ቻት ቢያደርገኝ ደሴ እየነዳው እሄዳለሁ። ዝም ብዬ ተነስቼ ማለት ነው። ሌሊት ተነስቼ 3 ሰዓት ጠዋት ሁሉ ደርሳለሁ አንዳንዴ። ከዛ በኋላ እዛ ጋር ደግሞ የሆነ ነገር አድርጌ እመለሳለሁ። ዲስ ማች እንትን ነበረኝ ኢነርጂ፣ ነገሮችን የማድረግ ኢነርጂ ነበረኝ። ከኮሮና በኋላ ግን እንትን አላልኩም እና አንዳንዴ ብዙ ጊዜ ራሴን ከኮሮና በኋላ በደንብ የተከለከልኳቸው ነገሮች ምናምን እንደዚህ ኤክሰርሳይዝ ማድረግ ምናምን አለና ለዛ ትንሽ አልመች ስላቸው ወዳጆቼ ሰብሰብ ባሉና ሐኪም ቀጠሩልኝ። ያንተ የግል ሐኪም ደግሞ እንደሌላው ሰው የግል ሕክምና አይደለም። አሁን ለምሳሌ እንዲህ ስንል እኮ ብዙ ሰዎች እኮ በየቦታው የግል ሐኪም አላቸው አይደለ? እርጉዝ ከሆኑ የእርግዝና መከታተያ፣ ሌላም እንደዚሁ የደም እንትናቸውን ቼክ የሚያደርጉ ይኖራሉ። ያንተ ግን ከዚህ የተለየ ነው አይደል? በቋሚነት ነው። ሐኪሜ ነሽ መድኃኒቴ ነው በቃ ምክንያቱም ምን እንትን አይደለም በቃ ላይክ ባይ ዘ ዌይ ሰፖርት ማንም በቃ እንደዚህ ካልኩሌት አድርገው አይደለም የምታገኘው። somebody will support you
አሁን እቺ ልጅ በደንብ ትንከባከበኛለች፣ ታስታውሰኛለች። በርግጥ ሌሎቹም ዙሪያ ያሉት ልጆች ታውቃቸዋለህ። ሁሉም ተከታትለው ውሃ እንድጠጣ ውሃ አልጠጣም፣ አልወድም ውሃ በጣም ነው የሚያስጠላኝ እንደኔ ማለት ነው። አሁን እና እንደዛ ውሃ እንድጠጣ ምናምን እንደዚህ በርግጥ ስለ ራሱ የማያስብ ሰው ስለ ሰው ማሰብ አይችልም። ችግሩ እኔ ምንድነው ስለ ሰው ስለ ሌላ ሳስብ ራሴን እየረሳሁት እመጣለሁ። ብዙዎች ጋር ለመዘናጋትም ይመስለኛል። አንድ ጊዜ ከሆቴሉን ስፕላስ ብሉ ዌስተርን ሆቴል ይመስለኛል በሆነ አጋጣሚ ከዶክተር ለጤና ጋር ሄደን አግኝተን እናውቃለን። እና ግብዣ በግብዣ ያደረከን የት ነው? ወደ ወሎ ሰፈር ቤስት ዌስተርን ነው። ኦኬ ቤስት ዌስተርን አካባቢ አይ ሪሜምበር። እና ያን ጥያቄ ጠይቄ ነበር እንዴ ቤጃይዝ እንዴት እዚህ ልናገኘው ቻልን ምናምን ብዬ ማለት ነው። እንዴ እሱ እኮ በየቦታው እዚህ ቤት አለው የሚል ነገር የተገለጸልኝ። ስለዚህ ወደ ምዕራብ ከሄድክ ምዕራብ አካባቢ የምታድርበት የሆነ ቦታ አለ ማለት ነው። ያው ይሄ ሁሌ ሳይሆን እንዲሁ ግን እንደዚህ የዚህ እንትን ነፃነት እንዲኖር ትፈልጋለህ። ያ ባይ ዘ ዌይ እሱ ነገር ከየት እንደመጣ አላቅም እንጂ አሁን ከኮሮና በፊት በጣም ዓለም ላይ ጓዛለሁ። ያልተጓዝኩበት ሀገር ጥቂት ቢሆን ነው፣ በጣም ጥቂት ጓዛለሁ እና ዓለም ሙሉ የኔ ነች ብዬ ነው ማስበው እንደዚህ እና አሁን ራሱ አዲስ አበባ ውስጥ ዝም ብዬ ስቀመጥ አንድ ቦታ መቀመጥ አልወድም። ኢቭን ለአዳር ራሱ ኤቭሪዌር በቃ ያገኘሁበት ቦታ ምናምን ጓደኛዬ ቤት ላደር እችላለሁ። የሆነ ሰምዌር በቃ የሆነ ቦታ ሄጄ የተጫወትኩኝ ከተመቸኝ በዛው እንትን ላደርግ እችላለሁ። እና ይሄንን አይነት የኖማድ የሆነ ላይፍ ስታይል እወደዋለሁ። ምክንያቱም አንድ ዋን ኦፍ እንትን ታይፕ ኦፍ እንትን ነው ላይፍ ስታይል ነው ኖማዲክ የሆነ ላይፍ ስታይል። አሁን እዛ ሆቴል ሌላ ቀን ብለን ልናገኝ እንችላለን ማለት ነው። በጣም ኤቭሪዌር አለው። ሌላው ደግሞ ዲስራፕቲቭ የሆነ ባህሪም አለ። የሆነ ነገር ወይም ደግሞ ብዙ ጊዜ አንዳንድ ስትጽፍም ሶሻል ሚዲያ ላይ ስትጽፍም እንደዚሁ በቃ እስኪ ክሬዚ የሆነ አይዲያ አምጥ ትላለህ። በሆነ ሲስተም ውስጥ የሆነ ነገር ካለ ያን ረብሸህ ሌላ አንድ ነገር ክሬት የማድረግ እንትን አለ እና እንዲህ አይነት ነገሮች ምን ያክል ህይወታችን ይጠቅሙናል? አሁን ብዙ ጊዜ ከኔም ከብዙዎቻችን ከኛ ባህል አንጻር ሳየው የተለመደ ነገር የማስጠበቅ እንትን ነው የምናዳብረው። በተለመደ መንገድ መሄድ ነው እንትን የምንለው እና ከሌኮ እንደዚህ ነበሩ እኛም እንደዚህ እናርግ አይነት ባህል ሲጠናወተን ብዙ ጊዜ እናያለን። እና ከዚህ አንጻር ምን ያክል ነው እነዚህ አንተ የምታመጣቸው ሀሳቦች ክሬዚ አይዲያዎች አንድ ነገር ሲስተም ረብሸህ የምትፈጥረው ነገር ምን ያክል ለውጥ ነው የሚያመጣልን? በዚህ ዳይናሚክ ወርልድ ላይ ዝም ብለህ ስታስብ ስታግናንት ሆነ የሚያዋጣም አይመስለኝም። ያው ፍራጃይል ትሆናለህ፣ ተሰባሪ ነው የምትሆነው። ብዙ ጊዜ ወጣቶች ከተለመደው አስተሳሰብ ውጪ ሌሎች ግን በሌላ አቅጣጫ በሚፈልጉበት ቦታ ሊያደርሳቸው የሚችል ሀሳቦችን እንዲያስቡ አበረታታለሁ። ዲስራፕቲቭ የሆነ ክሬዚ የሆነ አይዲያዎች ምናምን እንዲያስቡ አበረታታለሁ። ብዙ ጊዜ ፌስቡክ ላይ መጥቼ ክሬዚ አይዲያ እንደዚህ አድርጉ ምናምን ብዬ ክሬዚ የሆነውን ለመሸለም ሙከራ ማድርገው ሰዎች አውት ኦፍ ዘ ቦክስ የሆነ ነገር እንዲያስቡ ፈልጋለሁ። ምክንያቱም የሆነ ከኢትዮጵያ ያለፈ አፍሪካ፣ ከአፍሪካ ያለፈ ዓለም፣ ከዓለም ያለፈ ስፔስ፣ ከስፔስ ያለፈ ምናምን እያሉ እንዲያስቡ ፈልጋለሁ። ምክንያቱም አንዱ ሰፊ ሀሳብ አንዱ የሰዎችን የአእምሮ ደረጃ ይፈትናል ብዬ አስባለሁ። የአእምሮ ደረጃህን ደግሞ የሚፈትን ነገር ሁሉ ሌላ መፍትሄ ስለሚፈልግ አውት ኦፍ ቦክስ የምታስባቸው ነገር ሁሉ ጠቀሜታ ሊኖራቸው ጉዳትም ሊኖራቸው ይችላል። ግን ጠቀሜታዎቹን ለራሳቸው ጥቅም እንዲጠቀሙበት የማድረግ የሚጎዳን ነገር ደግሞ አስቀድሞ ለማወቅ ይረዳቸው ዘንድ ነው። አሁን ለምሳሌ አንድ ሰው መጥቶ እኔ እንጀራ እየጋገርኩ እሸጣለሁ። እንዴት? በቃ ይኸው ማቡኪያ አምጥቻለሁ እዚህ በክንዲ የቡካው ከዛ በኋላ እንጀራ ጋግሬ ምናምን ተሸክም ወስጄ እሸጣለሁ ምናምን ይላል። ናስ ጉድ አንዱ። እስቲ አውት ኦፍ ቦክስ ደግሞ ለማሰብ እንሞክር። ይሄኛውን ስትል አንዱ ይመጣና እንትን እሰራለሁ አፕሊኬሽን በየቤቱ እንጀራ ይተርፋል ወይ ይጎላል? ስለዚህ የተረፈው ሰው
ከሚበላሽበት ለጎደለው ሰው እንዲሸጥ ገብቷል አይደል? ማኔጅመንት ሌላ አፕሮች ነው እኮ እንጀራ መሸጥ ነው ኦልሬዲ እንዲሸጥ አይነት አፕሊኬሽን ልክ እንደ ራይድ ታዘጋጅና ኒርባይ እንጀራ ስትል ሁለተኛው ቤት ጎረቤትህ 3 እንጀራ ትርፋለ ብሎ አብርቶ ቁጭ ሊል ይችላል። እንደ ራይድ ወጭ ከምትገዛ አንተም ከጎረቤት ትገዛለህ። ንጹህ ነው፣ ከጎረቤት ነው፣ ከሚጥለው በርካሽ ነው የምታገኘው ምናምን ወጥም ሊሆን ይችላል። ገብቷል አይደል? እንደዚህ አይነት ወጥ አለ ትርፍ ዛሬ ምናምን ብለህ ስታር በቃ ማኔጅመንት እንትን ነው። ግን this is disruptive ይሄ ነገር ከዚህ በፊት ተሰርቷል አልተሰራም? አሁን የተፈጠረ ነው። በቃ እንትን ላይ እንደዛ ነው። ያው እኛ ውድድሮች ላይ እኮ የምታያቸው ብዙ አይዲያዎች ዲስራፕቲቭ ናቸው። የሆነ ከታሰበው ውጪ እኔ ቆሎ እየቆላው እሸጣለሁ ከሚል ሌላ ምናምን እዛ ጋርም ሌላም ሰው ግረ መንገድ ዘመንም ቴክኖሎጂንም እየዋጀ ይሄዳል ማለት ነው። አዎ። ስለዚህ ዲስራፕቲቭ ሞዴል ማለት ሰዎች ካላቸው አጥር ውጪ አስበው መስራት ሲችሉ ማለት ነው። ይሄ ሰፊነት በጣም መስፋት ማለት ነው። እንደ መንግስትም እንደ ማህበረሰብም እንደ ግለሰብም ስታይ ሰፊ ነገርን አሻግሮ ማየት ማለት ነው። ሰፊ ነገርን አሻግሮ አይቶ የተረዳ ሰው ብዙ ሪሶርስ አያወጣም። እንደውም ያለውን ሪሶርስ ማኔጅ ያደርጋል እና እንትን ይጠቅማል። ስለዚህ ዲስራፕሽን እሱን ነው የምወደው። ሌላው አጻጻፍ ነው። ፌስቡክ ላይ ካየው ከኖርማሉ አጻጻፍ ትንሽ ያፈነገጠ ፈንጋጣው አጻጻፍ ነው የምጽፈው። ክሬዚ ነው ጽሁፍህም በነገራችን። አዎ እኔ አሁን እንደ የሊትሬቸር ሰው ሳይው ክሬዚ ሆነ አጻፍ ክሬዚ ኦፌንድ ያደርጋል። ለምን እንዳደረኩት ልንገር ዛሬ ግልጹ ልንገር ዛሬ ሚስጥሩን ልንገራችሁ። እሺ ደስ ይለናል። እሺ መግቢያ ሀተታ መውጫ ምናምን እያልኩ የሆነ ጊዜ ጽሁፍ ጀምሬ ነበር። እሺ ገብቷል። ስታንዳርዱን ሰዋሰውን በጠበቀ መልኩ ልክ ፖስት ሲደረግ ሰዋሰውን የሚያውቁ ምኑን የሚያውቁ የሆኑ ሰዎች በሂስ ድቅቅ አረጉኝ። በሂስ እኔ ደግሞ ፎከሴ ሀሳቡን ማስተላለፍ ላይ ነው እንጂ ቅርስ ማኖር አይደለም ያኛውን አይደለም። እና ያ ነገር በጣም እንትን አረገኝ። ስለዚህ የፌስቡክ ዳታ ኢንሳይት ላይ ገባውና ስንት ፐርሰንቱ ነው ክሪቲሳይዝ እያደረገው ያለው ይህንን ጽሁፍ ብዬ ሳይስብ 2% ነው የተገኘው። ሌላው ተከታታይ 98% ሙልጭ አድርጎ አንብቦ የሚደሰትበት ነገር ሆኖ አየሁት። እነዚህ 2% ሰዎችን ትንሽ ለማጥናት ሞከርን። ምንድናቸው ምናምን ሲል ጋዜጠኞች ናቸው፣ መሐንዲሶች ናቸው፣ ጸሐፊዎች ናቸው ምናምን እና በእነዚህ መድረክ ውስጥ ገብቶ ሀሳብን እንደ ልብ ለማንሸራሸር ትንሽ ይከብዳል። ስለዚህ እነዚህን በሆነ እንደው መስቀል ነገር ማስቀምጬ እያጓሩ እንዲጠፉ ከጽሁፉ ጋር ማድረግና 98%ቱን አክሰስ ማድረግ እንዴት ነው የምችለው ብዬ አሰብኩኝ። አይ ዲዛይንድ ኢት። የመጀመሪያው እሳቱ ሀሰን ድምጥ ማጧን ማጥፋት ነው። ወይ ጉድ! ይሄን ጥያቄ እኮ በጣም የሚገርም ሰው ይሄን ጥያቄ ጠይቀው ነበር። በዚህ በቃ ላንሳው። በፌስቡክ የተሰነዘረ አንዱ ጥያቄ ይሄ ጥያቄ ነበር። አብረን እንሄድበት። ሌተናል ኮሎኔል ወይንሃረግ በቀለ ይሄን ጥያቄ በፌስቡክ ከመጡ ጥያቄዎች በሜሴንጀር አንዱ ይሄ ነውና ለምን ነው እሳቱ ሰን የማይጠቀመውና ንጉስ ሰን ብቻ? እኔ አይ ለመንግስት አስበው ነው። አንዷ ወይኔ ሌተናል ኮሎኔል እሷ አይደለች እንደ ሀያሲው አንዷ እሷ ነች። ጋዜጠኛ ነች። አስብ በጣም ትጽፋለች ምናምን ጸሐፊም ነች። መጽሐፏን ታውቀዋለህ? እሺ የወታደር ልጅ ነኝ። አዎ የወታደር ነኝ። የሚገርም ያላት እኔ በጣም ነው የምወዳትና ምትባል ባለው የምትጽፋቸው ምናምን ስለማይ ጎበዝ ጋዜጠኛ ነች፣ አንከር ነች፣ ጸሐፊ ነች፣ ስርዓት ትፈልጋለች። የወታደር ልጅ ነች፣ ወታደርም ነች። ስርዓትም ጽሁፍ ላይ ይሄ ዝርክርክነት አትወድም። በስነ ስርዓቱም ስትጽፈው ከነሱ እንትን አታመልጥም። ስለዚህ ምንድነው የምታረገው? 2%ቱን ሂስ ሊያቀርብ የሚችለውን ሀሳብ ለነሱ ሳይሆን እኔ በብዛት ወጣቶች ይሄ ሰዋሰው የማይጎረብጣቸው ሰካራም ጽሁፍ የማያንገዳግዳቸው ምናምኖቹን ነው
98% ነው የምፈልገው። አረብ ሀገር በብዛት ያሉ አሉ ትርፍ ታይማቸው ላይ ቁጭ ብለው የሚያነቡ እነዚህን ነው የምፈልገው። ቁም ነገሩ ላይ የሚያተኩሩ ብናምን አዎ ሀሳቡን ብቻ እና ክሬዚ የሆነ ሀሳብ ብቻ ወስደው የሚለው እና ልክ ይሄ እንደ መስቀል ሰን ያኛውን አውጥተህ ንጉሱ ሰን ቁጭ ታደርገዋለህ። ንጉሱ ሰ ደግሞ ኢሰፓው ሰ ነው አልኳቸው። ኦኬ በቃ ኢሰፓው ሰ ያልኩበት ምክንያት ጋሽ አበራ ለማ የመጽሐፍና ደራሲው ከዛ ደግሞ ጋሽ ተስፋዬ ማሞ ሁለቱ ፈተኑኝ አንድ ጊዜ። በቃ ለምንድን ነው እቺን ነገር እንዲህ የምታረገው ታበሻቀጣታለህ ምናምን ሲሉኝ አይ እኔ ታውቃላችሁ እንግዲህ አቃቂ ነው ተወልጄ ያደኩት። ሰራተኛው ፓርቲ ነበረ የምናየው ሁሉ ነገር ኢሰፓኮ የሚጻፈው በሰ ነው። በዛ ጊዜ ደግሞ ንጉሱ ተገርስሷል። ንጉሱ ሰ የለም። ስለዚህ ኢሰፓውን ሰ ነው እኔ የማቀው እና የተማርኩትና ኢሰፓው ሰ ነው ሰራተኛው ሰ ነው ምናምን ስላቸው ሳቁ። ተስፍሼ ሳቀው ኢሰፓ የሚለውን አቃቂ ውስጥ የሳለውና የጻፈው እሱ ስለሆነ ነው። ኧረ እባክህ! አዎ ተስፋዬ ማሞ አዎ በጣም የሚገርም ነው። ጋሽ አበራ ነግሮኛል። እዛ አቃቂ እንትን እያለ እሱ ጽፎ ያውቃል። ጋሽ አበራ ደግሞ ያው የዛ ዘመን ጋዜጠኛም ስለሆኑ እንትን አልኩኝ። በቃ ላንተ ብቻ ተፈቅዷል በእኛ ምናምን ብለው ተውኝ። ሶ የንጉሱ ሰን ሀሳብን ለማስተላለፍ ለሌሎቹ ደግሞ ክሪቲሳይዝ እያደረጉ ሀሳቡን ዲስቶርት ከሚያደርጉብኝ ብዬ እንትን ያደረኩት ያስቀመጥኩት ነው። ምክንያቱም በጣም የምወዳቸው ወዳጆቼ ናቸው ክሪቲሳይዝ የሚያደርጉትና በጣም የተከበሩ ትልልቅ ሰዎች ናቸው። ጽሁፋቸው ጥንቅቅ ያለ ምናምን ነው። ወደዚህ ውልፍጥ ማትልበት እንትን ነው። ከነሱ ጋር የተገዳደርኩኝ ልክ ስጽፍ ሀሳቡን ስትቼ የሰው ሰው እንዳልሆን ያረኩት እንትን ነው። የሚገርም ነው በጣም። ስለዚህ ያኛውን ትክክለኛውን የሪሰርች ወይም ደግሞ የሪፖርት አጻጻፍ ምናምን እኮ እንጽፈዋለን አስፈላጊ ሲሆን፣ ይሄኛው ግን ፈጣን ነው ቶሎ ነው የሚጻፈው። ከዛ በኋላ ወጣቶች ከዛ በኋላ የቀሩትን ተከታታዮች ሳያቸው አረብ ሀገር ላይ ያሉ ልጆች ትርፍ ጊዜያቸው ላይ የሚያነቡ ናቸው። ከዛ ደግሞ በየሰፈሩ ውስጥ ያሉ ልጆቻችን ወጣቶቻችን አብዛኛው ወጣት የሙዴ የአራዳ ሙድ ቋንቋ ምናምን የሚጠቀሙት ናቸው። እነሱን ሳባርገህ ከዛ ስለ ስራ የምታስተምርበት ዘዴ ነው ምናምን እና እነዛኛዎቹ ሲጽፉ ዲስቶርትድ እንዳይሆን ሀሳብ ማስተላለፍ የፈለጉትን ነን ይሄን ማድረገው። ከዛ ረጅም ጽሁፍ ነው አስብ የምጽፈው። በጣም ለኔ ራሴ ተመልሼ ያላነበውም ታውቃለህ፣ ያሰክረኛል ሁሉ። ያንን ማረገው ምንድነው ልጆቹ ግጥም አድርገው ነው የሚያነቡት። የምፈልገው በጣም ጥቂት እነዛን ሰዎች እንዲያነቡ ስለሆነ ለነሱ በጣም እንትን ነው። እንደውም አንዳንዶቹ እንትን ሲያረጉት ሰመራይዝ ሲያረጉት ድንቅ ይላል። ለምሳሌ ደስቲ የምትባል ልጅ አለች አረብ ሀገር የምትኖር የኔ ጽሁፍ አንተ ፖይንቶቹን ታወጣቸዋለች። ግን በጣም የሚገርመኝ ደግሞ ተስፋዬ ደግሞ የሚባለውን ገጣሚው ምናምን ታውቃለህ አይደል? ትንሽ ቦልድ እንትን ተስፍሽ ፌስቡክ ላይ እሱ ደግሞ ያሰብኩትን ነገር ከዛ ውስጥ ያወጣታል። እሱ ጸሐፊም ነው፣ በጣም እንትን ነው፣ ጠንቃቃም ነው። እንደዛም አይነት ሰዎች አሉ። በእርግጥ ሂስ የሚያደርጉ ሰዎች አያነቡትም ምናምን ሳይሆን አንዳንዴ ይነግሩኛል፣ እቺ ሀሳብ ጥሩ ነች ምናምን ይላሉ፣ ያነባሉ። ግን እየጎረበጣቸውም ቢሆን የሆነ ንባባቸውን የኮረኮንች መንገድ ነው ያረኩባቸው። እኔያው እዚህ ለሚያውቀው ለቋንቋውን በደንብ ምናምን እንጂ ሌላ ምንም እንትን የለኝም። የኔ ሀሳቤን ለማስተላለፍ ዳታ የወሰድኩትና 98%ቱ ሊደርስ የሚገባው ሰው ጋር ሀሳቤ ብቻ እንዲደርስ ስለምፈልግ ነው። ምክንያቱም አማርኛ የማይችል ብዙ አለ ገብቷል። እንደዚህ ያለ ምናምን የጽሁፍ ቦቱ ላይ ብዙ የማይጨነቅ አለ። አብዛኛው ሰው ለችግሩ መፍትሄ ሰምቶ ብቻ የሚወስድ አለ። በጣም ኢንተራክት የሚያደርግ ምናምን አለ። ለነዚህ በጣም ትልቅ ክብር ነው ያለኝ። ሂስ ለሚያደርጉትም ሰዎች በጣም ትልቅ ክብር አለኝ። ሌላው ብሎክ አደርጋለሁ ሰው። ኧረ እባክህ! በጣም ብሎክ አደርጋለሁ። ምንድነው መሰለ ከቴሙ ውጪ። ምን አይነት ሰው ነው ብሎክ የምታደርገው? ከቴም ውጪ እኔ ሌላ እንትን አላቃቸውማ። ከቴም ውጪ አሁን ለምሳሌ የምናወራው ስለንትን ከሆነ ስለንትን ብቻ እዛ ጋር እንድንወያይ እፈልጋለሁና ያ ሰው እዛ ጋር ስለሌላ ነገር ካመጣብህ ሂዝ ኖት ኢንቫይትድ የሆነ አይደለም። ሶ
you are not invited እየተባለ ነው ብሎክ ሲደረግ እንጂ ሌላ ወደ ፐርሰናል እንትን ላይ ምናምን የሚሄድ ምናምን ነገር የለኝም። አላቃቸውም በእርግጥ አብዛኞቹን እኔ ግን ያው እኔ ጋም ያሉ ልጆች ያዩና ይሄ ከቴም ውጪ ነው። አሁን ለምሳሌ የሚሳደብ ሰው አልወድም፣ የሚዘልፍ ሰው አልወድም፣ ራሱን የሚያጎሳቁል ሰው አልወድም። ይኸውልህ ራስን ማጎሳቆል ይኸው በስድብ ባስተሳሰብ ራስን የሚያጎሳቁል በጣም ብዙ ሰው አለ እምልህ በቃ እኔ በኮሜንት አሳኩት እኮ በኮሜንት ራስን ማጎሳቆል ምን እንደሆነ እሺ እናስብበት። እና ለምን እንትን ያደርገዋልና ካልተመቸው ነገሩን ወይ መተው እንደው ብሎክ ቢያደርገን ወይ ደግሞ ምናምን ይችላል። ግን ራስን ማጎሳቆል እዛ ውስጥ አምጥተህ ያልሆነ ነገር በቃ ሱሪህን አውልቀህ ባዶ እንትንህን ምናምን ትሰጣለህ በምታወራው ማለት ነው። ኤግዛክትሊ ብዙ ሰው እዛ ጋር እንደው ሙድ ከሚይዝበት ምናምን ገበናውን ለመሸፈን ያህል ብሎክ ይደረጋል። ገብቷል አይደለ? ራቁቱን መንገድ ላይ ከሚሮጥ እንደ የምትሸፍነው ብሎክ እያደረገው ነው። ገብቷል አይደል? ስለዚህ ክፉ ነገር ምናምን የለም። ብሎክ የምታደርገው በቃ እንትን ነው። በቃ ኢነርጂ አሁን እኔ እዛ ጋር የምጽፈው ኢነርጂውን ዜሮ የሚያደርግበት ከሆነ ይሄ ልጅ ዜሮ እንዳይሆን ኢነርጂው ገለል ታደርገዋለህ። ብዙ አማራጭ ሞልቷል። ምክንያቱም ወይ አንተ ማቆም አለብህ ምናምንና ገለል የምታደርገው ያኛ ደግሞ የተመቸነ የተወሰነ ጀማዓ አለን። ጀማዓው ጀማ ነው የምለው ባይዘው ጀማዓውን ጀማ ነው የምለው ያው የራሳችን እንትን አለች። ጀማውን በጣም ነው የምወደው። አሪፍ ሰዎች አሉበትና ሀሳብ ነው የሚለዋወጠው። ሲሳደብ አታየውም፣ ሲዘልፍ አታየውም፣ አቃቂር ሲያወጣ አታየውም፣ ሲያጎሳቁል ራሱን አታየውም። ኢቭን በጣም በሚገርም ሁኔታ ሌላ ፔጅ ላይ ሰው ራሱን ሲያጎሳቁል ወይ ሲሳደብ ወይ ምናምን ሳይ ዘጋይቼ ነው ብሎክ የማደርገው። የሚገርም ነው በጣም ሲጎሳቆል ማየት አልፈልግም። ይሄ ማለት እንግዲህ ምንድነው ይሄን ሙገታን እንዲህ አይነት ነገሮች ምናምን አይመለከትም። በነገራችን ላይ ተመልካቾቻችን በሀሳብ መሞገት መከራከር ይቻላል። አሁን ላይ ብዙ ሰዎች እኔንም ጨምሮ በዚህ መንገድ ብሎክ እናደርጋለንና ይሄ ባይሆን በፊት የነበረው እንደውም በፊት ይሻላል ይመስለኛል። ሰዎች ማስረጃቸውን ሀሳባቸውን እያቀረቡ እንደገና ጽሁፍን ሁሉ ያስቀይሩሃልና ይሄ ባህል ቢኖር ጥሩ ነው። ከዚህ ከፊደል ጋር በተገናኘ ግን ያው እኔ ሰዋሰውም ሰው ስለሆንኩኝ ምናልባት በመጽሐፍ መልክ የሚመጣ ከሆነ በጣም ጥንቃቄ ብናደርግበት። ይሄ ግን አጫጭር ጽሁፍ ግን ያው በእርግጥ ነገ እንደ ቅርስ ሊታይ ይችላል። አጫጭርና ወቅታዊ ጊዜ የሆኑ ጽሁፎች ላይ ግን ሰዎች በጣም ብዙ ቢቻል ችሎ ቢጽፉት ባይቻል ደግሞ ብዙ ባይጨነቁም ያን ያክል ለውጥ ያመጣል ብዬ አላስብም። አንዳንዴ እንደ ንግግርም አየዋለሁ እኔ እና ወደ ስነ ጽሁፍ ወደ መጽሐፍ ከመጣ ግን በጣም ከአክራሪዎች ውስጥ ነኝ። በትክክል ቢታይ ነገ ቅርስ መሆን ይችላል። ምክንያቱም የተለያየ ለውጥ ስላለውና ብዙ የማይነሳ እንትን ስላለው። ሌላው አንድ የመጨረሻ በዚህ ጉዳይ ላይ የማነሳልህ ቁርጥ አትወድም። ቁርጥ ስጋ አትበላምና ያው አትበላም እንኳን ሳይሆን ቀምሰው ሊሆን ይችላል። ግን ከቁርጥ ጋር በተገናኘ እንደሌላው ሀበሻ አይደለም። ዘራፍ እንደሚሉት አካኪን ለምንድን ነው እንደዚህ ሆነ? አስተዳደጌ መሰለኝ። ያው እንግዲህ የህንድ ፋሚሊ ስጋ የመብላት ፕሮባቢሊቲው ሌስ ነው። ጥሬ እንትን ለማለት ማዘሬ ያው ደበቅ አድርጋ እንትን ትላለች። ግን እኔ ለሁለት የተከፈለ ነው የኛ ቤትና የሚበሉ አሉ፣ የማይበሉ አሉ። እኔ ከማይበሉት ወገን ነኝ። ቁርጥ ከማይበሉት ጥሬ ስጋ ከማይበሉት ጥሬ ስጋ ኢቭን የተቀቀለውንም የማይበሉ አሉ። የተጠበሰው ወይ የተቀቀለውንም የማይበሉ አሉ። እና እኔ እንደዛ ነኝ። አንደኛው አስተዳደጌ ነው። ሁለተኛ ምናልባት ስጋ የመጀመሪያ ጊዜ ቀምሼ ማቀው አንተነ የሚባል ጓደኛ ያለ የደሴ ልጅና በግድ እንትን አደረገኝ። ሁለተኛ የሆነ ጊዜ ደግሞ ትንሽ መብላት ጀምሬ የተጠበሰውን ራሱ መብላት ጀምርና ወይ ዶሮ ወይ ከብቱ ትዝ ይሉኛል። ምልህ የሆነ በቃ ምነክሳቸው ነው የሚመስል የሆነ ብቻ እንትን አደርጋለሁ። ያንን ላለማድረግ ትንሽ ጥረት አደርጋለሁ። በበርገር ውስጥ እንኳን ቢመጣ ይሻላል እኮ ትንሽ ሸፈፈን ብሎ ምናምንና ያ የተለያየ ባህል የወለደው ነው አስተዳደግ ባህሉ ምን ሆነ እንጂ የወለደው ነው እንጂ እንትን አይደለም እንዴ። የእናቴ ቤተሰቦች እኮ አርበኞች ናቸውና አፍንጫቸውን ሁሉ ይዘነጥላሉ ተብሎ በሚታሰብ ደረጃ የሚቆርጡ ነበሩ እንደዚህና ባልበላ መርጣለሁ። ጥሩ እንግዲህ አሁን ደግሞ ስለ ስራዎች ደግሞ ልምጣ። ነጋዴ ነህ፣ ገበሬ ነህ፣ መሐንዲስ ነህ። እነዚህ ነገሮች ከዛ ባሻገር ደግሞ ያቀደም እንግዲህ ክሬዚ ነህ እንዳልኩት ሁሉ ደግሞ አቻችልህ በጣም ዲስፕሊናዊ በሆነ መንገድ ደግሞ ነገሮችን የምትመራበት መንገድ በጣም የሚደንቅ ነው።
በጣም የሚደንቅ ነውና እኔም ይገርመኛል አሁን በዚህ ልክ ፌስቡክ ላይ ያገኘን ሌላም ነገር ሲቸገረን ያወራን ብዙ ሰው ያማከረ ግን ደግሞ በዛው ልክ ደግሞ እኔን ሁሉ ነገር ማመቻቸት የሚገርም ጸጋ አለህና እነዚህ ነገሮች አቻችል ለምትሄድበት ሚስጥር ምንድነው? በአዲስ ዓመት አዲስ ነገር በአዲስ የኢንቨስትመንት አማራጭ ከቴምር ፕሮፐርቲስ ከ20 እስከ 35% ቅናሽ በማድረግ የቤት ባለቤት የምትሆኑበትን እድል ይዘንላችሁ መጥተናል። 40% ቅድመ ክፍያ ለሚከፍሉ ደንበኞቻችን በፒያሳ፣ አያት፣ ሶማሌ ተራና ጋርመንት በሚገኙ ግንባታቸው ከ65% በላይ በተጠናቀቁ አፓርትመንቶቻችን ላይ የ20% ቅናሽ ያቀረብን ሲሆን ሙሉ ክፍያ ለሚፈጽሙ ደንበኞቻችን እስከ 35% የሚደርስ ልዩ የዋጋ ቅናሽ አዘጋጅተናል። በተጨማሪም የንግድ ሱቆችን ከ3.5 ሚሊዮን ብር ጀምሮ በፒያሳ አድዋ 00 እየሸጥ እንገኛለን። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ተመልካቾቻችን የዛሬው ቆይታችን ከቤጃ ጋር ይህንን ይመስላል። አሁንም ዝግጅቱ ይቀጥላል፣ አላለቀም። ከቤጃ ጋር ብዙ የምናወራቸው ቁም ነገሮች አሉ። ለህይወታችን ስለሚጠቅሙን ነገሮች፣ ስለሚያስፈልጉን ነገሮች ደግሞ ቅድሚያ መስጠት የኛ ፖድካስትም አላማ ስለሆነ ሌላ ጊዜ እንግዲህ በቀጣይ በክብር በናፍቆት በጉጉት እንድትጠብቁን ተስፋ እናደርጋለን። በያላችሁበት መልካም ጊዜ ይሁንላችሁ።